በዚህ ቪዲዮ ፉል የሆነ የሴልስ ወይም ደግሞ የሽያጭን ሳይንሳዊ ፋውንዴሽን እንዲሁም ደግሞ ሳይንሳዊ ስክሪፕትን የያዘውን ሙሉ የሆነ የሴልስ ኮርስ የትኛውን ቦታ ማታገኙት እንዲሁም ደግሞ ለማግኘት ከፍላችሁ እንኳን ለማግኘት የእጅግ አስቸጋሪ ሆኖ ላለፉት እንግዲህ 8 9 10 አመታት ሴልስ ላይ ማርኬቲንግ ላይ የተለያዩ ኢንዱስትሪዎች ላይ በመስራት ትልልቅ ሚሊዮኖች ገቢ ለድርጅቶች በማስገኘት እንግዲህ ከፍተኛ ስኬት ያገኙባቸው እነዚህን ሚስጥራት ለእናንተ ሰጣለሁ ማለት ነው። በዚህ ፉል YouTube ትሬኒንግ እንግዲህ ትክክለኛ ሆነ የአሻሻጭን ፋውንዴሽን ወይም ደግሞ የሽያጭን ወይ ደግሞ 70% የሆኑ የቢሊዮነሮች ዘ ነምበር 1 ስኪል ብለው የጠሩትን ሳይንቲፊካሊ እኔም ፐርሰናሊ ቢዝነስ ላይ ሴልስን ባላወኩበት ጊዜ ወደ ኋላ የቀረውበት ሴልስን ያወኩ ስመጣ ደግሞ በቀላሉ ቢዝነስን ወደፊት ማራመድ የቻልኩበትን ይህንን እጅግ ብዙ አመታት አሉ የተባሉ በአለማችን ላይ እውቅና ያላቸውን ትልልቅ የሴልስ ሲስተሞችን እንዲሁም ደግሞ ትልልቅ የሴልስ ኤክስፐርቶችን በማጥናት እያንዳንዳቸው ጋር ያለውን ደካማጎን በማስወገድ ሲስተማቸውን ኢንቲግሬት በማድረግ ረጅም ጊዜ ኦልሞስት ብዙ ሺህ ሰዓታት ያጠፋውበትን ኦልሞስት ከ100 በላይ የሴልስ መጻፍትን እንዳነብ የተገደድኩበትና ይህንን ሲስተም ክሬት ለማድረግ ይህንን የሴልስ ስልጠና ለማዘጋጀት እንጂ በዚህ መልኩ የተለፋበትን ለእናንተ ዛሬ በነፃ ፉል ኦልሞስት ከ2-3 ሰዓት በላይ ሆነ ይህንን ኮርስ ለእናንተ በነፃ እሰጣለሁ ማለት ነው። ይህንን ኮርስ እንግዲህ ከልባችሁ ናችሁ እስከተከታተላችሁ ድረስ ጀማሪ ተማሪም ልትሆኑ ትችላላችሁ። ሴልስ ላይ እንድትገቡ በቀላሉ ያስችላችኋል። የራሳችሁን ቢዝነስ ለመጀመር ስታስቡ ሴልስን ማስተር እስካላደረጋችሁ ድረስ በቀላሉ የትኛውንም ስኪላችሁን ራሳችሁን ምርትና አገልግሎታችሁን እንዲሁም ሐሳባችሁን መሸጥ አትችሉም ማለት ነው። ስታርታፕ ሊጀምር ብትችሉ ለኢንቨስተሮችን በማሳመን ገንዘብ ሬዝ ማድረግ አትችሉም። እንዲሁም ደግሞ በቀላሉ ህይወታችሁ ላይ ኢቭን ተቃራኒ ጾታን እንኳን ለፍቅር ግንኙነት የማማለል አቅማችሁ ዝቅተኛ ይሆናል ማለት ነው። ትልልቅ ካምፓኒዎችን ኮንሰልት በማድረግ እታወቃለሁ። አሁን ደግሞ ቀጥታ የራሴን ኢንተርናሽናል እንዲሁም ደግሞ ናሽናል የሆነ ኤጀንሲ ወይ ደግሞ ኦንላይን ቢዝነስ ኮንሰልቲንግ ቢዝነስ ግሮዝ ሰርቪስ ማርኬቲንግ ሰርቪስ ኤጀንሲ ከፍቼ እሱንም ላውንች አድርጌ ለእናንተ በየጊዜው ያለውን እውቀት እንዲሁም ደግሞ በየቀኑ የማገኘው ኤክስፒሪየንስ ሼር ማድረግበት ዩቲዩብ ቻናል ነው የሚሆነው። ይህ እንግዲህ the number 1 ቢሊዮነሮች the number 1 ስኪል ብሎ ያስቀመጡትን ስኪል እንግዲህ እንድትማሩ ጋብዛለሁ። መልካም ጊዜ። እንኳን 70% ቢሊዮነሮች ማስተር ስላደረጉት እንዲሁም እኛ ሀገርም ትልልቅ የቢዝነስ ሰዎች በተፈጥሮ በኤክስፒሪየንስ እንዲሁም ደግሞ በልምምድ ያ ማስተር አድርገው ብዙ ሚሊዮኖችን እንዲሁም ቢሊዮኖችን የሰሩበት the best one of almost the king skill የሚባለው ሴልስ ትሬኒንግ እንኳን ወደዚህኛው ሞጁል በሰላም መጣችሁ። በዚህኛው ሞጁል ምን እንነጋገረው እንዴት ስፔሻሊ ኮንሰልቲንግ ሰርቪሳችንን የትኛውንም ታይፕ ኦፍ ስፔሻሊ ሰርቪስ ቤዝድ የሆነ ኮንሰልቲንግ አይነት ዲጂታል ማርኬቲንግ ሊሆን ይችላል፣ ኤዲቲንግ ሊሆን ይችላል፣ ኢቨንት ላይ ሊሆን ይችላል፣ ሜካፕ አርቲስትነት ሊሆን ይችላል፣ ኮዲንግ እና ሶፍትዌር ሊሆን ይችላል፣ ወይ ደግሞ ሂውማን ሪሶርስ ሪክሩትመንት ሊሆን ይችላል፣ አካውንቲንግ እና ኢንቨስትመንት ሊሆን ይችላል። it doesn't matter ስፔሻሊ ሰርቪስ ቤዝድ የሆኑ ኮንሰልቲንግ ሴልስ እንዴት መሸጥ ይቻላል የሚለውን በዚህ እንነጋገራለን። እንግዲህ በዚህኛው ሞጁል ማስተር የምታደርጉት ሴልስ ይሆናል። 70% ቢሊዮነሮች ሴልስ ማስተር እንዳደረጉ the self made billionaire effect የተባለው በትልልቅ ሪሰርቸሮች የተሰራው ወይ ደግሞ የተጻፈው መጽሐፍ በትክክል አስቀምጦታል ማለት ነው። እነ ማርክ ኪውባን ሴልስ ኪውርስ ኦል ብለው ቢሊዮነሩ ማርክ ኪውባን ያስቀምጠዋል። ዶናልድ ትራምፕ ኤቨሪባዲ ኢቨን ቢል ጌትስ ገና በ19 አመቱ ካምፓኒውን እንደጀመረ ድምጹን አወፍሮ ምክንያቱም የቲኔጀር ድምጽ ስለነበረው አወፍሮ ካምፓኒዎች ጋር በመደወል የመጀመሪያ early stage ፕሮዳክቶችን ይሸጥ ነበርና በዚህ መልኩ ነው እንግዲህ ሴልስ ኮሌጅ አልተማርነው ዩኒቨርሲቲ አልተማርነው እንዲሁም ደግሞ ለመማር እንኳን ብንጥል ወይ ደግሞ ለመማር የተለያዩ ኢትዮጵያ ውስጥ ስፔሻሊ ያሉ ሴልስ ትሬኒንጎችን ብናይ ኋላ ቀር ከሆኑ ወይ ደግሞ ባለፈባቸው ሂውማን ብሬን ሳይንስ ላይ ወይ ደግሞ ኒውሮ ሳይንስ ላይ ያልተመሰረቱ ስፔሻሊ ሪል ወርልድ ላይ ቴስት ያልተደረጉ የውጪዎቹን ሪገርጂቴት በማድረግ ወይ ደግሞ ሪሊ ፕራክቲስ በማድረግ ውስጥ የመጣ ሳይሆን እንደዚሁ በፐርሰናል ኤክስፒሪየንስ ወይ ደግሞ እንደዚሁ ሪገርጂቴት የተደረጉ በመሆናቸው እንግዲህ ኮንፊውዝ ያደርገን ኖራል። የተለያዩ ሴልስ ፊሎሶፊዎች አሉ። ከሁሉም ግን ራሴ አይ ቲንክ አሉ የተባሉ የሴልስ ኤክስፐርቶችን ሁላችሁ የምታውቋቸው ጉግል ብታደርጓቸው ዩቲዩብ ላይ ብታዩዋቸው የነሱን እጅግ ጉድ ሆኑ ትልልቅ ኮርሶችን ትሬኒንጎችን ወስጃለሁ። ኦልሞስት ከ30 በላይ መጻፍቶችን በሴልስ ጉዳይ ላይ አንብቤያለሁ። ወደ አይ ቲንክ 2000 ምናምን ስልክ ጥሪዎችን
especially early stage in my career sales ስለነበርኩኝ pharmaceuticals ላይ እንዲሁም ሌሎች ፕሮዳክት እና ሰርቪስ ቤዝድ ካምፓኒዎች ላይ እስከ ሴልስ ማኔጀርነት እስከ ሴልስ ዳይሬክተርነት የሰራሁባቸው አጋጣሚዎች ስለነበሩ በዛ ላይ ሴልስን እንግዲህ በደንብ ኤክስፒሪየንስ አድርጌዋለሁ በአንድ ጊዜ ስፔሻሊ በአይ ቲንክ የዛሬ 6-7 አመት በፊት እኔ በጣም ኦልሞስት በቀን 80-100 ስልኮችን ኮል በማድረጌ ሲሜ ሲዘጋ እና ስቸገር ያሳለኩበትን ጊዜ አስታውሳለሁ ስለዚህ እንግዲህ based on science and personal experience እንዲሁም based on the world top experts የተዘጋጀው ሴልስ ትሬኒንጋችን ላይ እንገባለን ማለት ነው here is what we're going to cover የትኛውም ነገር መሰረት ሳይጣል ቤት አይሰራም እንደሚባለው መጀመሪያ የምናየው the founding principles of sales ነው in ማስተር ካደረጋችሁ የትኛውንም ስኪላችሁ መሸጥ ቀላል ስለሆነ ማለት ነው common misconceptions and misbusting your moral obligation in sales how we structure our sales calls the one call rule important things to remember እንግዲህ እነዚህን almost ወደ 6 የሚሆኑ ነጥቦችን ነው የምናየው ማለት ነው ስለዚህ ቀጥታ the foundational principles of sales ገብተን ማየት እንችላለን ማለት ነው the founding principles of sales discovering this principle was without a doubt the number one thing that contributed to my sales success ብዙ እንዳልኳችሁ አንብቤያለሁ ብዙ ሪሰርች አድርጌያለሁ ብዙ ስልኮችን ደውያለሁ ሲሞች እስኪዘጉ ድረስ እንግዲህ በዛው ዲስከቨር ያደረኩት የተለያዩ ሴልስ ፊሎሶፊዎችን እንዲሁ ሴልስ ትሬኒንጎችን እንዲሁ ሴልስ ስትራክቸሮችን ኤክስፐሪመንት አድርጌያለሁ እንግዲህ በኤክስፒሪየንስ ያየሁትና ሰዎች ስፔሻሊ እኛ ሀገርም በምን ላይክ ስፔሻል B2B ሴልስ ላይ more of business oriented የሆኑ ወይ ደግሞ ቢዝነስ ኦነሮች ሲኦዎች ልትሏቸው ትችላላችሁ ሲ ኤክስኪዩቲቮች ወይ ደግሞ ጀነራል ማናጀሮች ማርኬቲንግ ማናጀሮች ልትሏቸው ትችላላችሁ ፋይናንስ ኦፊሰሮች ፋይናንስ ማናጀሮች ወይ ዳይሬክተሮች ልትሏቸው ትችላላችሁ ስፔሻሊ B2B ሴልስ ላይ ስለሆነ የቆየሁት ስፔሻሊ አስ ፍሪላንሰር አስ ኮንሰልታንት በሰራችሁባቸው ጊዜያት ውስጥ ያንን ከነጮች ጀምሮ እስከ እንግዲህ ኢትዮጵያኖች በአብዛኛው ሴልስ የመሸጥ የራሴን ሰርቪስ ዲጂታል ማርኬቲንግን የመሸጥ ኤክስፒሪየንሱን እንግዲህ በዛ አግኝቻለሁና it explains why people buy things not just pay traffic returns bet everything ምንድነው እዚህ ጋር ያስቀመጥኩት ሐሳብ አሁን ቀጣይ የምነግራችሁ ፕሪንሲፕል ሰዎች የሚገዙት የናንተ ፌስቡክ አድቨርታይዝመንት ቡስቲንግ ወይ ላንዲንግ ፔጅ ቢልድ ማድረግ ወይ ደግሞ ሊድ ጀነሬት ማድረግ የሚችል ዌብሳይት ወይ ደግሞ የናንተን ኢንስታግራም ኮንቴንት ክሬት ማድረግ ቲክቶክ ሪል ኮንቴንት ክሬት ማድረግ ዩቲዩብ ኮንቴንት ክሬት ማድረግ አይደለም at the end of the day is ሁሉ መደረግ basically ሶስት ነገሮች ነው የሚፈልጉት ብራንድ አዌርነስ ምርትና አገልግሎታቸው ብራንዳቸው በእነሱ ታርጌት ኦዲየንስ እንዲታወቅ ስማቸው ከፍ እንዲል ሁለተኛው በዛን ያንተ መርክዘው ሰዎች ስልክ እንዲደውሉ ምርትና አገልግሎታቸውን እንዲገዙ ቢሮ መተው እንዲስተናገዱ ከዛ ፊት የነበረው ቢዝነሳቸው ሬቨናቸው ደብል እንዲያደርግ ነው ያ ማለት ሶስተኛ ሴልስ ሽያጫቸው ደብል እንዲያደርግ ነው ማለት ነው ስለዚህ ብራንድ አዌርነስ ሊድ ጀነሬሽን እና ሴልስ ነው ኬር የሚያደርጉት እነዚህ ነገሮች ራሳቸው ዲፕ ብንገባ ከነዚህ ነገሮች የሚወልዱት ምንድነው ብራንድ አዌርነስ መጨመር ምንድነው ሬቨናቸውን ገንዘባቸውን ይጨምርላቸዋል ሴልስ እና ሊድ ጀነሬሽን መጨመሩ ምንድነው አሁንም ሬቨኑ ነው ከዛ ውጪ ደግሞ ይሄን ሲሰሩ ከዛ ፊት ሲሰሩበት ከነበረ ኮስታቸው የተወሰነ ቢቀንስላቸው ደስተኛ ናቸው የግድ ሁሉ ጊዜ ግን ማርኬቲንግ ስራ ሁሉ ኮስት ስላለው የግድ ይቀንስላቸዋል ማለት አይደለም ኮስታቸው ቢቀንስ ለምሳሌ ቲቪ እና ሬዲዮ ላይ እስከዛሬ ካወጡት ወጪ ዲጂታል ማርኬቲንግ በየትኛው መንገድ ቢሄዱ ስለሚቀንስ ያንን እዛ ላይ ማቅረብ ትችላላችሁ ኮስት ሪዳክሽን ላይ ማለት ነው so what is the founding principle of sales and why do people buy ሰዎች ለምንድን ነው የሚገዙት የሚለውን ስንጠይቅ የምናገኘው ፔን ነው ህመም ስቃይ ችግር ፍረስትሬሽን ያሰቡት ነገር አለማሳካት ውድቀት ፔን ነው ወደፊት ላውንች አደርገዋለሁ ብላክ ቤልት ሴልስ ኤንድ ፐርሱዌሽን ፕሮግራም የሚል ለብቻው እዚህ ላይ አሁን እናንተ የምትወስዱት ዲቴይሉ እንዳለ ሆኖ የበለጠ ሰፍቶ የበለጠ ብዙ ነገሮች ገብተውበት ራሱን ይቻላል አንድ ኦንላይን ኮርስ ወይ ኦንላይን ትሬኒንግ ፕሮግራም ላውንች አደርጋለሁ እሱም ፐርሱዌሽን ኤንድ ብላክ ቤልት ሴልስ ማስተር ይባላል ምንድነው እዛ ላይ ፐርሱዌሽን ወይ ደግሞ ሰዎችን የማሳመን ጥበብ ስታጠኑ ምንድነው የምታገኙት ኤቭሪቲንግ ሰዎች የምናደርገው ነገር either we're moving towards pleasure or we're moving away pain ሰዎች ግን የበለጠ በፔን ሞቲቬት እንዳደረጉ የተለያዩ ሳይንሳዊ ጥናቶች ያስቀምጣሉ especially ደግሞ when we are selling
consulting services and other agency freelance services people buy because they are in pain ቢዝነስ ከሆነ ከስተመር ያገኛ አይደለም ብራንድ አዌርነስ አይታወቅም ሶሻል ሚዲያ እንዴት መጠቀም እንዳለበት ዌብሳይቱ እንዴት ኦፕቲማይዝ ሰርች ኢንጂን ኦፕቲማይዜሽን እንዴት መስራት እንዳለበት የውጭ ክላይንቶች ጋር የሰራ ኮን ኢሜይሉን ማርኬቲንግ እንዴት መስራት እንዳለበት አያውቅም ኮንቴንት ማርኬቲንግ አያውቅም ሶሻል ሚዲያ ማርኬቲንግ አያውቅም ሰርች ኢንጂን ኦፕቲማይዜሽን አያውቅም ዳታውን እንዴት አናላይዝ ማድረግ ትራክ እንዳለበት ጉግል አናሊቲክስ መጠቀም አያውቅም ያንን ባለማድረጉ ደግሞ ከስተመሮችን ያገኛ አይደለም የውጭ ካምፓኒዎች ሲመጡ ኢትዮጵያ ውስጥ ስፔሻሊ ኮምፒቲሽኑን ማች ላይ ያደርግ አይችልም ስለዚህ እነዚህ ፔኖች ናቸው ይበለጠ let me explain the brain operates from one mode of motivation which is pain avoidance ቀደም እንዳልኳችሁ ሁለት ነገሮች ሰዎችን አምሮ ሞቲቬት የሚያደርገው either moving towards pleasure ደስታ ሰላም ጤና ጥጋብ ምቾት ደስታ ኮምፈርት ጤና መጥገም መብላት ሴፍቲ ሪሌሽንሺፕ ሴክስ አረለ ለወደዚህ ነገር ነው ሙቭ የሚያደርገው ፕሌዠር ማለት ከሁሉም በላይ ደግሞ እነዚህ ነገሮች እንኳን የሚያደርገው ፔን አቮይደንስ ነው ጧት ተነስተን እናደርገው ነኝ ጥርሳችንን ምንፈቀው ጥርሳችንን ባለመፋቅ የሚመጣብን የጤና ህመም የጥርስ ህመም ከሁሉም በላይ ደግሞ በሰዎች ፊት ትንፋሻችን ሸቶ እንዳንዋረድ ሳሳችን ለው እንዳውን የሞራል ስብራት እንዳይገጥመን ዝም ብለን ሰብኮንሺየስሊ ለምን እንደምናደርገውናስ ጥሩ ምን ለፍሰው ለምንድን ነው ምን ባላው ምን ተጣው ለምንድን ነው ዘፈን ምን ሰማው ሙዚቃ ምን ሰማው ቲክቶክ ኢንስታግራም እና ዩቲዩብ እና ለምንድን ነው pain avoidance to escape from the pain of life ማለት ነው therefore most of the decisions we make as humans are made to avoid pain ቅድም እንዳልኳችሁ ማለት ነው so understand if someone is making a decision to buy from you it's because they think your product can alleviate their pain ማለት ነው value is created when pain is alleviated የሚባል አባባል አለ እሴት ወይም ፋይዳ ክሬት ካላደረግን ገንዘብ ሜክ ማድረግ አንችልም value አርሳ እናደርግ ማለት ነው አለዛስ ከማርቲስት ነን ሌባለን አጭበርባሪ ነን ወይ ሌላ ነገር ነን ስለዚህ value እሴት ወይም ፋይዳ ገንዘብ በየትኛው መንገድ ዳቦ ጧት ተነሳችሁ ኪሻችሁ ውስጥ የገባችሁ ምንም ተጣጡት ለዳቦ ለእንጀራ ለምግብ ለትራንስፖርት የሰጧችሁ ሰዎች ምንድነው ያደረጉት ቢዝነሶች ራይድን በሉት ታክሲ ቫልዩ ነው ክሬት ያደረጉት እሴትና ፋይዳ ነው እናንተ በእግር እየሄዳችሁ በፀሐይ የምትመቱትን ፔን አቮይድ ያደርጉታል ስለዚህ value is created when pain is alleviated so የእንደምር የሚገዛችሁ because they think your product can alleviate their pain ቅድም በሌላም ኤግዛምፕል እንደሰጣችሁ ማለት ነው they are buying their way out of painful situation people don't buy their way into products that they buy but the way out of painful situations ማለት ነው ያ ማለት የእናንተን ፌስቡክ አድ የኛን ዲጂታል ማርኬቲንግ ስትራቴጂ የኛን ማርኬቲንግ ሲስተምስ ወይ ደግሞ የኛን ኢንስታግራም አድ ኮንቴንት ማርኬቲንግ ሶሻል ሚዲያ ማርኬቲንግ በሉት ፔድ አድቨርታይዝመንት ዌብሳይት ኦፕቲማይዜሽን እሱን አይደለም የሚገዙት እሱ አሁን ካሉበት ከስተመር ማጣት የቢዝነስ መድረቅ መሸጥ አለመቻል ሬቨኒው ማጣት ብራንድ አዌርነስ ማጣት ሴልስ ሊድ ማጣት ከዛ ነው እንድታወጣቸው የሚፈልጉት so they way out of their painful situation ስለዚህ ይሄንን ከተረዳን let's explore how this works and understand the science of sales ማለት ነው ሳይንስ ነው አሁን ምናወራው ሳይንስ ኦፍ ሴልስ ማለት ነው ሁለት ነገር አለ የትኛው ምርትና አገልግሎት ሽያጭ ላይ ይሄንን ከተረዳችሁ ማለት ነው you are way ahead of every entrepreneur every digital marketer consultant service የሚሰጥ የትኛውን ቢዝነስ ላይ as a freelancer ጀምሮ 10 ፍሪላንሰሮች የሆነ ካምፓኒ ላይ አፕላይ አድርገው ሴልስ ፒች አድርገው እናንተን ካወቃችሁ እና ቀጣይ ደሞ በቀጣይ ሞጁሎች መሰጣችሁን አልኬሚክ ኮንቨርዥን ያ ማለት ስፔሻሊ ሁለት አይነት ሴልስ አለ እሱ ምንድነው ዋርም አውትሪች እና ኮልድ አውትሪች ለጀነሬሽን ላይ አይተናል ያ ማለት ዋርም አውትሪች ወደ ሴልስ እናመጣው እንዴት ነው ሰዎች የናንተን ኦርጋኒክ ኮንቴንት ዩቲዩብ ላይ ቲክቶክ ላይ ሊንክድኢን ላይ ለቀቃችሁን ኮንቴንት ጠቅሞናል ስለዚህ ከናንተ ጋር እንስራ ብለው ሜሴጅ ሲልኩላችሁ ሲደውሉላችሁ ዋርም አውትሪች ነው ያን የምትጠቀሙበት ዋርም ሴልስ ስክሪፕት አለ ከዛ ደግሞ ኮልድ ኮሊንግ ለራሱ ይቻላል ሌላ ኮምፕሊኬትድ የሆነው ኮልድ ኮሊንግ ደግሞ አለ የማያውቋቸው ሰዎች ጋር መደወል በቅርብ ጊዜ ራሱኛ ወደ 866 ስልክ ጥሪዎችን ወደ ቢዝነሶች አድርገናል ለኛ ሪል ማርኬቲንግ ኤጀንሲ ላይ ማለት ነው so in business in the science of sales
ምንድነው የምንጀምረው ከየት ነው የምንጀምረው where someone is currently at ይሄንን ኮንሰልቲንግ ኢኩዌሽን ላይ ማይተናል ቫልዩ እንዴት ክሬት እንደሚደረግ ማለት ነው ከዛ የናንተ ስልክ ጥሪ የናንተ ኢሜል የናንተ ኤስኤምኤስ የናንተ ዳይሬክት ሜሴጅ የናንተ ቪዲዮ ማርኬቲንግ የናንተ ኦርጋኒክ ቲክቶክ ቪዲዮ ዩቲዩብ ቪዲዮ ሲመጣ ዩር ሜሴጅ ነው ስቲሙለስ ነው ኦሬዲ ሰዎች ያ ስፔሻል ቢዝነስ ኦነሮች ያሉበት ፔን ስቃይ ህመም አለ ያን ያ ስቲሙለስ ከረንትሊ ያሉበትን ፔን ፕሮብሌም ፍራስትሬሽን እና ፊር ሲናካ ሲቆሰቁስ ማለት ነው ፕሮብሌም አዌር ይሆናል አዌርነስ ኦፍ ፕሮብሌም ይፈጠራል ኦፖርቹኒቲ ያ ምንድነው አጂቴሽን ይፈጠራል ማለት ነው እኔ ፌስቡክ አድቨርታይዝመንት ስፔሻሊ ያው በእኛ ሀገር የተለመደው ቡስት ባስደረገ እኮ እንደዚህ ይደርስልኛል ቲክቶክ ቪዲዮ ላይ ቲክቶክ ላይ በደንብ አቬሌብል ሆኖ እኮ እንዲህ እንደርሳለን አይደል ስትራቴጂ ማርኬቲንግ ስትራቴጂ ቢኖርኝ እኮ በልምድ ዝም ብዬ በባህላዊ መንገድ እየሰራው ስለሆነ ያ የናንተ መልእክት ነው ማለት ነው ስለዚህ awareness that things could be better that they could be aware of they want to be ማለት ነው ዲጂታል ማርኬቲንግ በሰራ ከትራዲሽናል ሲስተም ቦታ ኮምፒቲሽን መብለጥ ይችላል አሁን እኮ ሽያጭ የሌለ ለዛ ነው awareness of the things that could be better አሁን ካሉበት ሲቹዌሽን ከከረንት ሲቹዌሽናችሁ ካሉበት uncomfortable painful situation ያ ነገር ይወጣል ማለት ነው so this blue square represents an awareness that they could improve and the things could be better at present they don't really know what or how but this awareness quickly transforms into agitation and creates pain ይሄ ሰማዩ their future self ነው their desired self ነው ክሬት የሚደረገው ልክ የናንተ ማስታወቂያ የናንተ ሜሴጅ የናንተ ስልክ ጥሪ ላይ ያለው ሴልስ ኮንቨርሴሽን ሲጀመር ያ ፊውቸር ሰልፍ ራሱን ክሬት ማድረግ ይችላል ራሱን ሰፓሬት ማድረግ ይጀምራል ማለት ነው ለዛ ነው ያ ነገር ደግሞ እንዲፈጠር እናንተና የናንተ የሴልስ ጥሪ አፖይንትመንት ሊሆን ይችላል ስትራቴጂ ሴሽን ሊሆን ይችላል ያ አጂቴሽን አዌርነስ የፈጠረው እንዴት ያ አጂቴሽንና አዌርነስ ሰፓሬሽን ወደ ሰፓሬሽን ቀጣይ ስቴጅ ይሄዳል ማለት ነው ያ ማለት ኦሬዲ አጂቴትድ ናቸው they know their problem pain ይሄ ነገር መቀየር እንዳለበት ይሄ ነገር ከተቀየረ ወደፊት በቢዝነሳቸው የሚያገኙትን ትርፍ ያገኛሉ ማለት ነው ሶ አሁን the call መጥቷን ቃል ሌላ ዴፊኒሽን ስታችሁ ሁለት ነገር ነው በስልክ ጥሪ ላይ the call የተለመደ ነው ውጭ ሀገርም እንደዛ ነው ግን the call በምን ታዩታላችሁ መሰላችሁ ስልክ ደውላችሁ ስተናግሯቸው ጉግል ሚት ስታደርጉ the call ነው ከዛ ስትራቴጂ ሴሽን ደግሞ በአካል ሄዳችሁ አፖይንትመንት ሴት አድርጋችሁ በአካል ሚት ስታደርጉና ፒች ስታደርጉ እንደ ኮል ኮንሲደር አድርጉ ስለዚህ ኮል ስል እነዚህ ነገሮች አስቧቸው ማለት ነው ሶ ቢፎር the call ምንድነው አጂቴሽን አለ ቢፎር the call ኦሬዲ ቢዝነስ ማጣት ብራንድ አዌርነስ ሊድ ሴልስ ማጣት አለ ሬቨኑ መቀነስ አለ ልክ የናንተ ስቲሙለስ ሲመጣ ደግሞ ፕሮብሌም አዌርነስ አለ ሞር ፕሮብሌም አዌር ይሆናሉ የናንተ ኮል ግን ሲመጣ ስራው ምንድነው ዱሪንግ the call እናንተ የምታደርጉት ኦሬዲ ህመሙ አለ ከዛ ደግሞ ፊውቸር ዲዛይር ከዛ ህመም ቢወጡ ወይ ደግሞ ከዛ ስቃይ ከዛ ጉድለት አለ ከዛ ጉድለት ቢወጡ in the future የሚያስቡት ስኬት አለ ቢዝነሳቸው ሲሰፋ ቢሮ ሲሰፋ ሽያጭ ጨምሮ ወደ ቀጣይ ፕሮጀክት ሲሄዱ ባንክ ብድ ሲበደሩ ያለይዳ ስለዚህ እናንተ ዱሪንግ the call ምን የምታደርጉት clearly defining their current situation አሁን ከስተመር የለም ብራንድ አዌርነስ የለም ምንም አይነት ዲጂታል ማርኬቲንግ ስትራቴጂ የለም ዌብሳይት የለም ዌብሳይቱ ሰርች ኢንጂን ኦፕቲማይዜሽን የለው ምንም አይነት ፌስቡክ ኢንስታግራም ማስታወቂያዎች የተሰሩ አይደለም in the future ደግሞ ዩቲዩብ እና ቲክቶክ አዶች የተሰሩ አይደለም ላንዲንግ ፔጅ የላቸውም ኢሜል ማርኬቲንግ የላቸውም ስለዚህ እነዚህ ኮንቴንት ማርኬቲንግ የላቸውም ኢንፍሉዌንሰር ማርኬቲንግ ይጠቀሙ አይደለም ኮንቴንት ክሬት ያደርጋሉ ስፔሻል ኦርጋኒክ ኮንቴንት ስለዚህ ይሄ ነገር ባለመኖሩ መተናገጉለታቸው ሰዎች ጋር መድረሳቻሉ ይያለ በእኛ ኬዝ as a digital marketing consultant separating where they are from where they want to be ይሄ ነገር ደግሞ ቢፈጠር more sales አይደል more brand awareness ይፈጠራል ማለት ነው ስለዚህ የናንተ ስራ ኮሉ ላይ ሴልስ ኮሉ ላይ clearly define ማድረግ ነው አሁን ቅድም ያልኳቸው currently ያሉበትን uncomfortable and desirable state ማስቀመጥ በመቀጠል ደግሞ futurely እነዚህ ነገሮች ቢፈቱ ቢዝነሳቸው የምነሱ ፐርሰናሊም ቢዝነስ ዋይዝም ሊየቱ ጋር ሊደርሱ እንደሚችሉ ማስቀመጥ ማለት ነው ከዛ ክሊርሊ ሰፓሬት ማድረግ መጀመሪያ አንድ ላይ ተደረበው ነበር እዚህ ጋር እንደምታዩት ክሊር አልነበረም በሆነ መንገድ ያቆታል ፊል ያደርጉታል ግን አልለዩትም ስለዚህ እናንተ በጥያ ስፔሻሊ
ሴልስ ስክሪፕቱን ስታዩት you will not question based sales ነው እኛ ደላላ አይደለንም ይሄ ያለን ግዙን ሪል ስቴት አሁን በየስ ቦታው ያስቆሙ የሚያስጨንቁት ይሄንን ፕሪንሲፕል ስለማይረዱት ነው ሌሎች ብዙ የብራንዲንግ የማርኬቲንግ ፕሪንሲፕል አለመረዳትና ብዙ የውቀት ማነስ ችግር እንዳለ ሆኖ ማለት ነው ስለዚህ clearly separate አርቱታላችሁ now we have two clearly defined situation their current one and their desired one ማለት ነው current ላይ ያሉበት እጦትና ችግር ሲኦል አለ የሚያስቡት ደግሞ ከዚህ ነፃ ሲሆኑ ደግሞ የሚያስቡት ጥጋብ ምቾት እርገት ገንዘብ ማግኘት ግሮዝ አለ ማለት ነው so clearly define ካርጋችሁ where there are clear matrix መቀመጥ አለ ያ ማለት ምን መሰላችሁ በግልጽ ከነገራችሁ ቶታል ኔት ፕሮፊታቸውን ሳይሆን ቶታል ሬቨኒውአቸው ስንት ነው እሱን መናገር ኮምፎርታብል ደግሞ ካልሆኑ በአሁን ከረንትሊ እየሸጡ ያሉት ምን ያለው ይሄን ያለው 10 ኤግዛምፕል 10 የሚሸጡ ለምሳሌ ሪል ስቴት ከሆነ 10 ቤት የሚሸጥ ከሆነ ወር ያ በ10 መሸጡ ፋይናንሻሊ ወይ ደግሞ ምን ኦፖርቹኒቲዎችን ያስመለጠው ነው ምን አይነት የከረንት ቢዝነስ ኦፕሬሽን ላይ ፈጠረበት ድራግ ምንድነው ፐርሰናል ላይፍ ላይ ሲኦ ምንድነው ያመጣበት ነገር ይያላችሁ ክሪሊ መቀመጥ አለበት ምክንያቱም ከዛ where they want to be ክሪሊ ሜትሪክ እና ታይም ላይን በ3 ወር ጊዜ ውስጥ ምን ያህል ቤት ለምሳሌ ደብል ማድረግ ይፈልጋሉ 20 ቤት መሸጥ ይፈልጋሉ ሬቨኒውአቸው 10 ሚሊዮን ከሆነ 20 ሚሊዮን ብር ወይ 15 ሚሊዮን ብር ማድረግ ይፈልጋሉ ክሪሊ ማስቀመጥ አለባችሁ because they have it in their mind ማለት ነው so as you notice there is a clear gap between these 2 points gap selling የሚባለው ለዛ ነው the best type of selling is gap selling because everything ተረባችሁ ሬስቶራንት ገብታችሁ ምግብ ስትበሉ ያንን የረሃቡ የፈጠረውን ጋፕ ፉልፊል የምታደርጉበት ቬሂክሉ ምን ይባላል the food ማለት ነው so in anything ሰዎች ኤሌክትሮኒክስ ስንገዛ ምግብ ስንገዛ ትራንስፖርት ስንጠቀም ልብስ ስንገዛ ጫማ ስንገዛ everything we are trying to fill a gap low class or low financial situation ያለው ለመልበስ ለመጫማት ከሾክና ከፀሐያሩ ጫማ ሊገዛ ይችላል ከሚድል ክላስ ደግሞ ከፍ ያለውና ፍሉንቱ ደግሞ ለስታተስ ብራንድ ለበሰ ጆርዳን ናይኪ ለበሰ ለመባል ይገዛ ይችላል ስታተስ ጋፕ ነው always this gap is to making the sale happen ጋፑን በትክክል ካላወቃችሁት once you clearly define where they are and where they want to be during the call የናንተ ኦፈር መሃል ላይ ይመጣል ማለት ነው we then proceed to position our service as the bridge the prospect can use to cross this gap and get to their desired side ማለት ነው የኛን ዲጂታል ማርኬቲንግ ሰርቪስ በመጠቀም ካሉበት የከስተመር ድርቀት ወደ ከስተመር ሙላት ይመጣሉ ማለት ነው ፖዚሽን እናደርጋለን ያ ማለት ግን ዳይሬክትሊ ሴልስ ኮል ላይ ነው ሴልስ ፒቻችን ላይ ችግራቸውን እዛው ላይቭ እንፈታለን ወይ ደግሞ ዕውቀታቸውን ቫልዩአችንን ለማሳየት እዛው እንፈታለን ማለት አይደለም እዚህ ጋር ክሊርሊ አንደርስታንድ እንዳይደርጉት ነው ዶክተር እንዴት ነው ይሄ ዳያግኖስቲክ ሴልስ ይባላል ሌላው ጋፕ ሴሊንግ ወይ ደግሞ ዳያግኖስቲክ ሴሊንግ ይባላል ስለዚህ ዶክተር ምንም ያደርገው የቱ ጋር ያ ኖት ነው የሚይዘው ኦኬ ይሄ እንደዚህ ነው እንዴ ያለ ይዛል እንጂ ይሄ ያማል እኔ ማን ችግር የለው እንደዚህ ፈተዋለ ይሄ ችግር የለው አይልም ጀነራል ጎበዝ ነው ዶክተር አይደል ስለዚህ እናንተ ያላችሁን እንጂ የምትሰሙት አዋቂ ነው ጎበዝ ነው እኔ ብዙ ጊዜ ሰራው ችግር ማለት ነው ቶሎ ዛጋ ቫልዩ ክሬት ለማድረግና እዚህ ጋር እንደዚህ ብዙ ነገሮችን ያስረዳን ችግሬን እዚህ ጋር እንደዚህ ይፈታል ከፈታልኝ እንደዚህ ብለው ከስተመር ይሆናሉ በሚል ይሄማ ችግር የለውም በፌስቡክ እንፈታዋል ይሄ በኮንቴንት ማርኬቲንግ ይፈታል አረ ችግር የለውም ማርኬቲንግ ስትራቴጂ ነው ይሄማ ፕላን ያልኩ እዛው ነበር እንትን ብለው ማለት ኢቭን በቅርብ ጊዜ ራሱ ይሄን ሚስቴክ ሰርቻለሁ በቅርብ ጊዜ ለዚህ ነው ደጋግመን ወደ እነዚህ ፕሪንሲፕሎች መመለስ ያለብን ማለት ነው የሶፍትዌር ካምፓኒ መጥቶ ኦልሞስት ለአንድ ሰዓት ነው ያወራነው እዛው ነው ችግራቸው ስፈታ የነበረው ማለት ነው ፔናቸውን አግርቤት አላደረኩትም በቀጣይ እንነጋገራለን imagine being stuck on the tall rock you hate every minute of it it's painful and uncomfortable place to live in the bridge youth ወይ ደግሞ አንድ አይላንድ ላይ ስታክ ያደረገ ሰው ይሁት ከዛ አይላንድ ላይ ወይ ደግሞ ከዚህኛው ሳይድ ወደዛኛው ለመሻገር አይላንድ ላይ ያለው መርከብ ያስፈልጋል እዚህ ብሪጁ ደግሞ ጥግ ላይ ያለው ይሄ ብሪጁ ድልድይ ያስፈልጋል ወደዛኛው ለመሻገር ማለት ነው ምክንያቱም ለምሳሌ በዚህኛው ሳይድ ያለው ለምሳሌ ብርድ ቅዝቃዜ ምግብ ማጣት ከሆነ እዛኛው ላይ ደግሞ ገነት ወይ ደግሞ ሙሉ ነገር ምግቡ ምቾቱ ሙቀቱ ካለ ለመሻገር የግድ ብሪጁ ያስፈልጋል ማለት ነው ስለዚህ ያንን 1 ማይል ወይ ደግሞ 10 ኪሎ ሜትር ቢጓዝ
ያንን የሚፈልገውን ኮምፎርታብል የሆነ ቤተር ቪው ያለው ዋተር ፉድ ያለው ምቹ የሆነ ቦታ ሊያገኝ ይችላል ማለት ነው ያን ግን ብቻውን ማድረግ አይችልም ስለዚህ until one day someone comes along and says I can see how much you hate where you are currently at I will build you a bridge so you can live on your dream rock አሁን ያለበት ምግብ ማጣት ችግር ብርድ ቅዝቃዜ ጎርቶሃል አይ ነው ስለዚህ ድልድይ ይሰራልሃለሁ አሻግርሃለሁ ሶዛት ወደ ህልምና ወደ ተመኘው ነገር ትሄዳለህ ቢለን ሁላችንም we would pay any amount of money to that person ማለት ነው so selling paid traffic or marketing service to a business owner is no different paid advertisement ያው በእኛ ሀገር boosting በልማድ boosting የሚባለው ወይ ደግሞ any type of marketing service production ሊሆን ይችላል graphic design 3D animation 2D animation event marketing ሊሆን ይችላል is no different if you can bridge the gap between where they are and where they want to be you will never go hungry in any especially hardcore service selling especially if you can bridge the gap between where they are ያሉበት አሁን የሚጠሉት ሲቹዌሽን እንዲሁ ደግሞ የሚመኙትና መሄድ የሚፈልጉት ቦታን እናንተ ጋፑን ፉልፊል ማድረግ ከቻላችሁ you will never go hungry ማለት ነው so where they are በክሊክ ዲፋይን ተደርጓል where they want to go you and your offer and your service ነው እንግዲህ የሚያሻግራችሁ ድልድዩ ማለት ነው ቀደም እንዳያችሁት የከስተመር ድርቀት ካለ የናንተ ፔድ ትራፊክ እና ማርኬቲንግ ሰርቪስ አሻግሮ በከስተመር ሙላት ያደርጋቸዋል ማለት ነው መሸጥ ካልቻሉ የናንተ ማርኬቲንግ ሰርቪስ እና ማርኬቲንግ ሲስተምስ አሻግሮ ዝጋ ያመጣቸዋል ምንም አይነት ኮንቴንት ማርኬቲንግ በቪዲዮ ፕሮዳክሽን መስራት ካልቻሉ የናንተ ቪዲዮ ፕሮዳክሽን ሰርቪስ ቪዲዮ ኤዲቲንግ ሰርቪስ ወደዚህ ያሻግራቸዋል ማለት ነው so this is truly the founding principle of sales it's just establishing there is a gap between where the prospect is and where they want to be then positioning our service as the bridge they can use to traverse that gap ማለት ነው if you remember one thing from this sales training make sure this is ማስተዋወስ ያለባችሁ ይሄን ነው ትልቁ ማለት ነው because masterful salesman create separate create ማድረግ አለባችሁ ምክንያቱም ችግሩን ካላወቀው መፍትሄው ሊቀበል አይችልም ዶክተር መጀመሪያ ምንም ያደርጋችሁ ያዳምጣችኋል ይጠይቃችኋል ሆዳችሁን ይነካል ጀርባችሁን ያዳምጣል ያስተነፍሳችኋል ላብራቶሪ እንዲሰጡ ያደርጋችኋል ከዛ በኋላ ዳታውን ከሰበሰበ በኋላ ኦሬዲ ያላችሁበት የህመም ሲቹዌሽን ክሊርሊ ምን እንደሆነ ዲፋይን አድርጓል ስለዚህ ወደ ጤና ለመሸጋገር ብሪጁ ምንድነው የሱ ህክምና መድኃኒቱ ይሆናል ማለት ነው so masterful salesman create an separation the best and most effective salespeople on the planet are those who focus on clearly defining where their prospect currently at currently customer የቱ ጋር ነው ያለው currently እናንተ prospect የቱ ጋር ነው ያለው and where their prospect wants to be after doing this and having clearly separated these two in situations then they simply position themselves and their product as the bridge the prospect can use to cross this gap and achieve their dreams በትክክል ችግሩና ወደፊት ምኞቱን ምን እንደሆነ በትክክል ዲፋይን ካደረጉ በኋላ ምን ያደርጋሉ they position their service እናንተ ፖዚሽን ታደርጋላችሁ ማለት ነው in simple terms masterful sales people don't sell product or service እናንተ ፌስቡክ አድቨርታይዝመንት ወይ ደግሞ ኮንቴንት ማርኬቲንግ እና ሶሻል ሚዲያ ማርኬቲንግ አይደለም ይሸጣችኋላችሁ you are selling futures እነዛ ሰርቪሶች ቴክኒካል ሰርቪሶች because they don't care about search engine optimization their website development their Facebook ad their landing page their funnels they don't care about that they care about what those can do for them how those things impact their business ማለት ነው they sell futures Facebook advertisement ቢጠቀሙ ቢዝነሳቸው እንዴት በከስተመር ተጠለቀቁ ከስተመር እንደማግኘት ስበው እንዴት ትርፋማ እንደሚሆኑ ነው የሚያስቡት ማለት ነው so they sell the ends not the means ማለት ነው so they sell the desired situation great masterful salespeople they sell the desired situation the emotions that come with it and the feeling of achieving a goal and no longer being in pain desire ከዛ ደግሞ desired situationን ቢያገኙት the emotion ካቱም the best marketing on the best branding sales emotions are not logic ስለዚህ ስሜቱ ምን ሊመስል እንደሚችል በከስተመር ሲጥለቀለቁ ገቢያቸው ደብል ሳደርግ እንዴት ነፃ እንደሚሆኑ የቤት ክራይ የቢሮ ክራይ እንደማያሳስባቸው የሰራተኛ ደሞዝ እንደማያሳስባቸው ቀጣይ ያሰቡት ትልቅ ፕሮጀክት ትልቅ ኢንቨስትመንትን ማሳካት እንደሚችሉ our A to the sales process መጣችሁ እንግዲህ በዚህ ሴልስ ፕሮሰስ ሁለት አይነት ሴልስ
ስክሪፕቶች ይኖሩናል የመጀመሪያው ኦሬዲ የኛን ኦርጋኒክ ኮንቴንት ዩቲዩብ ላይ ሊንክድን ላይ ቲክቶክ ላይ አይተው የመጡ ሰዎች ሲደውሉልን ቢሮአችን ሲመጡ ሲያናግሩን ወይ ደግሞ ቀጠሮ አስይዘው እኛ ቢሮአቸው ሄደን ስናናግራቸው የሚኖረን የሴልስ ኮንቨርሴሽን ነው ሌላው ደግሞ ኮልድ ኮሊንግ ይባላል ሁላችሁም በተለይ አጋጣሚ ሰምታችሁት ሊሆን ይችላል ኮልድ ኮሊንግ ማለት በፍጹም የማያውቁን ቢዝነሶች ጋር ወይም ደግሞ ከስተመሮች ጋር ደውለን እኛ ቢዝነሳችንን በሚያሳምንና ተጽዕኖ በሚፈጥር ሁኔታ እንዴት ፒች እናደርጋለን የሚለውን ኮልድ ስክሪፕት በቀጣይ ቪዲዮ ታዩታላችሁ ማለት ነው አሁን ቀጥታ ዋርም ስክሪፕት ነው አውቀው ለምሳሌ የፌስቡክ ማስታወቂያዎችን ለኛ ዲጂታል ማርኬቲንግ ኮንሰልቲንግ ፌስቡክ ፔጃችንና ኢንስታግራም ፔጃችን በመጠቀም ካስተዋወቅን ያንን ስናስተዋወቅ ፎርም እንዲሞሉ አድርገናቸው ፎርም ሞልተው ጉግል ፎርም ከዛ ያንን ፎርም ላይ የሞሉትን ስልክና አድራሻ አይተን እኛ ስንደውልላቸው ይሆናል ማለት ነው ያ ማለት ኦሬዲ ያቁናል ሞልተዋል ወይ ደግሞ ቡክ አድርገዋል ቀጠሮ አስይዘዋል ወይ ደግሞ እኛ ቢሮ ሄደናል እንደዚህ አይነት ኮንቨርሴሽን ነው ኦሬዲ በመሃላችን ተውቃለ ምን እንደምንሰራ በተወሰነ ያቃሉ የሆነ ማርኬቲንግ ወይ ደግሞ ዲጂታል ማርኬቲንግ ችግር እንዳለባቸው ወይም ደግሞ ጀነራሊ ሌላ ኮንሰልቲንግ የሚፈልጉት የኛን ስኪል ዲሞላው የሚችለው ጋፕ እንዳለ ያቃሉ ማለት ነው ስለዚህ ኦሬዲ የሚኖረን ዋርም ኮንቨርሴሽን ነው ይሄ እንግዲህ ረዘም ያለው ስፔሻሊ ቢሮ ላይ ወይ ደግሞ ዲሲዥን ሜከሮችን በቢዝነሱ ላይ ወሳኔ መስጠት የሚችሉ ጀነራል ማናጀሮች ሊሆኑ ይችላሉ ማርኬቲንግ ማናጀሮች ሊሆኑ ይችላሉ ዋናው ሲኦ እና ሌሎች የፋይናንስ ውስጥ ያሉ ወይም ደግሞ ፐርቼዚንግ ላይ ያሉ ሰዎች እንዴት አንድ ላይ ቁጭ ብለው እኛ ፒስ እናደርግ ሊሰሙን የሚችሉበት ሁኔታ ይኖራል ወይም ደግሞ ዳይሬክትሊ እኛ ስለተወሰነ ነገር ሪኩዌስት ከመጣ በኋላ እንግዲህ ሄደን የምናናገርበት ሲቹዌሽን ነው የሚሆነው ማለት ነው ስለዚህ መጀመሪያ ይህንን ስናስብ ስፔሻሊ አሁን ይህን ስክሪፕት የበለጠ እንድታዩት የምፈልገው ምንድነው የኢንተርናሽናል ክላይንት ለምሳሌ አፕወርክ ላይ ብታገኙ ወይም ደግሞ ዳይሬክትሊ ኢሜል ኮሙኒኬት አድርጋችሁ አንድ ሀገር ባትሆኑ እሱ ዩሮፕ ወይ አሜሪካ ወይ ኤዥያ እና ወይ ዱባይ ቢሆን በዙም ነው የምትገናኙት ማለት ነው ስለዚህ ዙምን እንድታስቡ ፈልጋለሁ ጉግል ሚት ሊሆን ይችላል ዳይሬክትሊ ቢሮ ሄዳችሁ ሊሆን ይችላል እነሱ ፎርም ሞልተው የእናንተ ሰርቪስ እንፈልጋለን ብለው ወይ ደግሞ ዳይሬክትሊ ፌስቡክ ኢንስታግራም ቲክቶክ ላይ ሜሴጅ አድርገውላችሁ ወይ ዩቲዩብ ላይ ኮሜንት አስቀምጠው ሊሆን ይችላል ዳዝንት ማተር በአጠቃላይ በየትኛው ኮሙኒኬሽን ያንን ኢንተረስት ላሳዩ ሰዎች ግን ገና ያንን ኢንተረስት ተመስርታችሁ እናንተ ለመሸጥ ስትሄዱ ነው ስለዚህ ቢፎር a call 5 to 2 minutes prepare ምናደርግበት ይሆናል ማለት ነው ስለዚህ 5 minutes before a call you send a proposal you send your prospect a zoom link ሊሆን ይችላል ወይም ደግሞ የሆነ ዳይሬክትሊ ኮሙኒኬት የምታደርጉበት መንገድ zoom link ሊሆን ይችላል ጉግል ሚቲንግ ሊሆን ይችላል ሊንክ ልትልኩ ትችላላችሁ በአንድ ሀገር ካልሆናችሁ ዳይሬክትሊም ደግሞ ቀጠሮ አስይዛችሁ ቢሮ ሰዓቱን ኮንፊርም ልታደርጉ ትችላላችሁ ዳዝ ማተር ሶ ከዛ በፊት ከመሄዳችሁ በፊት ታደርጋላችሁ you release any emotions and judgments you may have coming to the call or the sales call clear your mind and enter a tranquil state የምንድነው እንግዲህ any kind of attachment or judgment ሊሆን ይችላል ወይ ሰውየው ስልክ ደውላ ያናገረበት መንገድ ሊሆን ይችላል የቀጠራችሁ ቦታ ሊሆን ይችላል ወይ ደግሞ ኦሬዲ እናንተ ስለራሳችሁ ያላችሁ የሰልፍ ኮንፊደንስ ኢሹ ሊሆን ይችላል anything ሪሊዝ ማድረግ አለባችሁ ማለት ነው so thirdly you start focusing on closing ማለት ነው you focus on diagnosing remember you're like a doctor diagnosing an issue before prescribing a solution ምን ማለት ነው አሁን ይሄ ማለት እኛ ዳይሬክትሊ አሁን ከረንት ላይ ያለው የሴልስ ቴክኖሎጂ ከብዙ አመት ኢቮልቭ ካደረገ በኋላ አሁን ከረንት ላይ ደረሰበት ትልቁ የሴልስ ቴክኖሎጂ ምንድነው ዳያግኖስቲክ ሴሊንግ ይባላል ያ ማለት ምንድነው አንድ ዶክተር ጋር ሄዳችሁ ልክ እንደተቀመጣችሁ ሰላም ነው እንዴት ናችሁ ብሎ ቀጥታ ምን እንዳመማችሁ ለምሳሌ ምንድነው ያመማችሁ አይ ሆዴን ያመኛል በቃ ሆዴን ካመመ ይሄ መድኃኒት ውሰድ ቢላችሁ አትወስዱም ለምን ጊዜውን ወስዶ በደንብ አይቷችሁ መርምሯችሁ ስቴቶስኮፕ ሰክቶ ልብ ትርታችሁን አዳምጦ ሆዳችሁን ነካክቶ ላብራቶሪ ደግሞ የብለድ ሳምፕል ልኮ ቴስት ተደርጎ ያ ቴስት ሪዛልት መጥቶ በሲቲ ስካን ወይ ደግሞ በሌላም የዳያግኖስቲክ ማሽን ታይታችሁ የዛን ሰዓት ከዛ በኋላ ያ ሁሉ ዳታ ሰብስቦ ሲነግራችሁ ነው ትረስት የምታደርጉት ልክ እንደዛው ሴልስ ላይ እኛ ጋር እንደደላላና ወይ ደግሞ የሆነ ምርትና አገልግሎት አሁን ከረንትሊ እንደምናየው የሪል ስቴት ሻጮች ምናምን ፑሽ አናደርግም we're not ደላላስ ስለዚህ እኛ ክሎዘርስ ነን ሴልስ ክሎዘሮች ደግሞ ምንድናቸው ዶክተሮች ናቸው they diagnose before they prescribe ችግራቸው የቢዝነሳቸው ውስጥ ያለው የማርኬቲንግ ችግር ቢዝነስ ውስጥ ያለው ሌሎች የፋይናንስ ወይ አካውንታንት ኮንሰልታንትም ከሆነ የአካውንቲንግ የፋይናንስ የኢንቨስትመንት ችግር የብራንዲንግ ችግር ምን እንደሆነ በደንብ ማየት አለብን ማለት ነው አራተኛው we remove all distractions turn off all notificationችን እናጠፋለን ታባችን እናጠፋን ስልካችን ሳይለንት እናደርጋለን ቢሮ ውስጥ ከሆነን ዙም ኮል ላይም ከሆነ the same thing ማለት ነው ስለዚህ ይሄን ይመስላል በመቀጠል
as much as possible ዙም ኮል ላይ ከሆነም ዳይሬክት ቢሮ ሄደንም ስናወራ ኖት ፓድ ብንይዝ ጥሩ ነው ከላይ የክላይንቱን ስም እንጽፋለን ከዛ በኋላ ቀጥሎ ምን ጠይቃቸውን ዲያግኖስ ለማድረግ በመንጥርበት ጊዜ ምን ጠይቃቸው ጥያቄ ለሚመልሱት መልስ ኖት እንይዛለን ማለት ነው ሶ እንዳልኳችሁ ፌስቡክ እና ኢንስታግራም አዶችን ለኮንሰልቲንግ ሰርቪሳችሁ ደግሞ ረን ካደረጋችሁ ሰርቬይ መሞላት አለበት ያ ማለት ሊድ ጀነሬሽን አድ ፌስቡክ ዲጂታል ማርኬቲንግ ስኪልስ 2.0 ላይ ፌስቡክ አድ ላይ ታዩታላችሁ ፌስቡክ አድ ስንሰራ ሊድ ጀነሬሽን አድ ስፔሻሊ ስንሰራ እዛው ፌስቡክ ላይ ጉግል ፎርም ማስሞላ ስለምሽ ወይ ደግሞ ፌስቡክ አድ ሊድ ፎርም ከዛ ምንድነው የምናደርገው ዙም ኮል ላይ ኮነን ዊ ሪካርድ ዘ ኮል ካልሆነ ስልካችንን አውጥተን ቮይስ ሪከርድ አዘጋጅተን እንደ ሪከርድ እንደምናደርጋቸው ይሄን ሪከርድ ደግሞ የበለጠ አስሪ ከመደወል እነሱ ጋር በቀላሉ ዳታውን ደጋግመን ለመስማትና እነሱን የበለጠ ለመርዳት እንደምንጠቀም አውቀን ጀስት ስልካችንን ቀረብ አድርገን እነሱ ጋር ልናስቀምጠው እንችላለን ማለት ነው ከዛ directly zoom call ላይ ሆናችሁ you use headphones so that you can talk with your hands ማለት ነው ያ ማለት በደንብ ኢሞሽን ኤክስፕረስ ማድረግ ትችላላችሁ ስለዚህ it's better to use headphones ማለት ነው make sure your environment is quiet and you will have no distraction zoom call ከሆነ phone call ከሆነ ይሄንን any distraction ማስወገድ መቻል አለብን ማለት ነው ይሄን ይመስላል so section 1 ቀጥታ ምንድነው የምናደርገው this is human relationship ስለዚህ ማይክሮ ራፖርት ወይ ደግሞ በቀላሉ ከኛ ጋር እኛም በማግኘታቸው የኖርማል human being relationship ስሜት እንዲሰማቸው ነው እኛ በእኛ ኢትዮጵያዊ ካልቸራችን የተለመደ ነው ይሄ ሰውኛ መሽተት አለብን ማለት ነው ማይክሮ ሪፖርት ስለዚህ ለምሳሌ ሄይ ዳግማዊ ቢዛ ተስፋዬ here how are you today have you had a good week great well if you are ready we can jump in and get started directly zoom call ከሆነ ማለት ነው ወይ ደግሞ ቢሮ ሞናችሁ መጀመር ይችላል እንዴ ነው ዳግማዊ ሰላም ነው ቢጸነኝ ጓንደና መጣል ይችላል ሻርፍ በሉ እንዴ ናችሁ ሰላም ናችሁ ስራ እንዴት እየሄደ ነው ሁሉ ጥሩ ነው ወይ እንዴት ናችሁ የበረታችሁ ነው currently ምናምን ያላችሁ just normal conversation ሰውኛ መሽተት አለብን ማለት ነው ከዛ ወደ ሚቲንግ ወደ ዋና ጉዳይ እንገባለን ይሄ section 2 ላይ አጀንዳ ኤንድ አልፋ ፍሬም ነው ሴት የምናደርገው ማለት ነው አሁን ነው እንግዲህ ሴት ስክሪፕት የሚጀምረው ማለት ነው ያ ምንድነው okay so what we'll do here is I'll start off by asking you some questions about your business your goals and the application you send through lead form ሞልተው ፌስቡክ ላይ ከላኩ ወይ ደግሞ anything እኛ ካስሞላናቸው assessment survey ከሰራ ማለት ነው ካልሰራን ዝም ብለን then if it sounds like we are a good fit I'll explain our paradigm our program or our service or our consulting service and how that works then at the end you can decide if you want to be part of it or not then they say okay sounds it's good ያ ምንድነው generally እንግዲህ ስለ ቢዝነሳችሁ የተወሰኑ ጥያቄዎችን ጠይቃችኋለሁ ስለ ማሳካት ለምትፈልጉት ነገር currently ስላለባችሁ የማርኬቲንግ ወይም ሌሎች የቢዝነስ ችግሮች ወይ ደግሞ currently ምን ፌስ እያደረጋችሁ እንደሆነ እንጠይቃችኋለን የጥያቄ እንግዲህ እናንተ ለማስተልጨት ሳይሆን በትክክል አንድ ዶክተር ፔሸንቱን ሳይክም ሳይመረምር ላቦራቶሪ ሳይልክ ዳያግኖስ ሳያደርግ መድኃኒት እንደማያዘውሉ እኛም የእናንተ ችግር የበለጠ ሳንረዳ currently ያለው ነገር አውቀን ከዛ ደግሞ የእናንተ ችግር በትክክለኛ መፍታት እንችላለን ወይ የሚለውን ፊት መሆናችን አይተን ነው እንግዲህ ከእናንተ ጋር ወደ ስራ መንገባበት እንዴት ነው የመቻቸው አስላቸው okay that sounds good ይላሉ ከዛ ሴክሽን 3 ላይ you establish primary motive ማለት ነው you establish primary motive okay let's get start ትላላችሁ ለምሳሌ sorry Mr. Dagam can you tell me what motivated you to put this time aside and take this call with me sometimes this question will reveal the prospect's motivation desire which is what we are looking to root out and leverage ብዙ ጊዜ ይሄንን በኤክስፒሪየንስ ያው እንግዲህ ብለው በደፈናው የማርኬቲንግ ችግር ዲጂታል ማርኬቲንግ መስራት እንፈልጋለን ብዙ መታወቅ እንፈልጋለን ብራንድ አዌርነስ መስራት እንፈልጋለን ሶሻል ሚዲያ ብዙ አክቲቭ አይደለንም ምናምን ሊሉ ይችላሉ ጀነራሊ የተደበሰበሰ መልስም ሊመልሱ ይችላሉ ማለት ነው ሶ ሚስተር ዳግም ምንድነው ሞቲቬት ያደርጋችሁ ሚስተር ዳግም ምንድነው ኤግዛምፕል ነው ሚስተር ዳግም ሚስተር አለሙል ትላላችሁ ሚስስ ሳምራይት ትላላችሁ ዳዝንት ማተር ስለዚህ ምንድነው ሞቲቬት ያደርጋችሁ ከኔ ጋር ቀጠሮ ይዞ ቢሮ ለማውራት ይህንን ሰርቪስ የኛ ምን ሰጠውን የማርኬቲንግ ሰርቪስ ለማግኘትና ሄልፕ ለመጠየቅ ምንድነው ሞቲቬት ያደርጋችሁ ትላላችሁ ማለት ነው ሶ when you see that ለምሳሌ እነሱ የሆነ ነገር መልስ ሲሰጣችሁ what do you mean exactly could you explain that in a little more depth what do you think this problem makes this have you tried to already fix this how long has this been
as this problem existed before ብላችሁ ልጠይቁት ትችላላችሁ ማለት ያ ማለት እየመለሱላችሁ አይ ከዚህ በፊት እኛ ሶሻል ሚዲያ ማርኬቲንግ ሞክረን አልሆነልንም ሴልሶችን ቀጥረን አልሆነልንም እንደዚህ ቲክቶክ ላይ ቪዲዮ ሰርተን አልሆነልንም አካውንቲንግ ፋይናንስም ደግሞ ኮንሰልታንትም ከሆናችሁ ዲጂታል ማርኬቲንግን እንደ አንድ ስኪል ተጠቅማችሁ የራሳችሁን ኮንሰልቲንግ ሰርቪስ በየትኛው ፊልድ ለመመስረት ደግሞ ይተጠቀማችሁበት ካለ ደግሞ ያን ነገር ታነሳላችሁ ማለት ነው ከዚህ በፊት ይሄ ችግር ኤግዚስት ያደርግ ነበር ምን ሞክራችኋል ሰው ቀጥራችኋል ሌላ ኤጀንሲ ሞክራችኋል ሌላ ዲጂታል ማርኬተር ኮንሰልታንት ሞክራችኋል እንዴት ነው ፊክስ ላደረገው የሞከራችሁት ምን ሞከራችሁ ለምን አልሰራም ብላችሁ ታስባላችሁ የሰራውስ ለምን ሰራ በምን መልኩ ነው የሰራው ይሄ ችግርስ ምን ያህል ጊዜ ሆነ እያላችሁ ላይክ ሞር ኢን ዲቴል የመጠየቅና ፕራይመሪ ሞቲቭን አጀንዳውን ኢምፕሌስ የማድረግ አጋጣሚ ወይ ደግሞ ስትራቴጂ መከተል አለባችሁ ማለት ነው ሶ ቀጣው ምን ሄዳውን ቀጣው ምንድነው ወደ ሴክሽን 4 ነው አንደርስታንድ where they're at ማለት ነው ሴክሽን 4 ላይ እንግዲህ አንደርስታንድ where they're at ያ ምንድነው የመጀመሪያው ፋውንዴሽን ሴልስ ፋውንዴሽን ላይ እንደተማራችሁት የትኛውም why do people buy consulting service ወይ ደግሞ why do people buy any service or product ብላችሁ ልትወስዱ ትችላላችሁ because they have current situation actually they have problem they have frustration they have distress ማለት ነው በቃ በቢዝነሳቸው ላይ የሊድ ችግር ይኖራል የሴልስ ችግር ይኖራል የብራንዲንግ ችግር ይኖራል የአዌርነስ ችግር ይኖራል ይሄ ነገር ምን ፈጥሮባቸዋል ገንዘብ በቢዝነሳቸው ሜክ እንዳያደርጉ ኮስታቸውንም ሃይ አድርጎባቸውናል ማለት ነው ጀነራሊ ማለት ነው እናንተ ግን ስፔሲፊክ ጠይቃላችሁ ሶ ስለዚህ ምንድነው current situationaቸውን አንደርስታንድ አድርገን ፕሮብሌማቸውን ሲኦላቸውን አንደርስታንድ ማድረግ አለብን እኛ የኛ ሰርቪስ ወደ ገነት ስለሆነ የሚወስዳቸው ኤክስትሪም ኤግዛምፕል ሰጣችሁ ማለት ነው ሶ ምን ትላላችሁ ኦኬ what do you sell with this business አማሪክ ትራንስሌሽን የዚህ ሴልስ ትራንስክሪፕት በአማሪክ ትራንስሌት አድርገን አታችመንቱ ላይ የእንግሊዘኛውንም የአማርኛውንም እናስቀምጥላችኋለን ዳውንሎድ አድርጋችሁ you can practice more ማለት ነው ኦኬ ምንድነው የሚሸጡት ምክንያቱም ማወቅ አለባችሁ ምን አይነት ፕሮዳክት የሚሸጡት ስንት ነው የሚሸጡ ያ ፕሮዳክት ፕራይሱ ስንት ነው በወር ቢያንስ ምን ያህል ሜክ ያደርጋሉ እንግዲህ ቀጣይ በምናየው ይሆናል ማለት ነው so how do you structure your pricingጋችሁ ምንድነው out of all your product service what would you want to sell the most of it ምክንያቱም አሁን 3-4 ፕሮዳክት ካላችሁ ትልቁን ኢንካም ያመጣላችሁ ለየትኛው ነው so okay what does your ideal or dream customer look like ምን ይመስላል ideal or dream ከስተመራቸው የትኛው ነው የተማረው ነው ዝቅተኛ ገቢ ያለው ነው ከፍተኛ ገቢ ያለው ነው ውጭ ያለው ዲያስፖራ ነው ነጋዴ ነው ዶክተር ነው የትኛው ነው የሚለው መታወቅ አለበት ማለት ነው okay what are their selling points about your business unique selling pointአቸው ምንድነው ለየት የሚያደርጋቸው እነሱ የሚኮሩበት ለመሸጥ value propositionአቸው ምንድነው ሴታቸው ፋይዳቸው ለከስተመር የሚያመጡት የሚለው መታወቅ አለበት and what main problem are you solving for the customers mainly solve የሚያደርጉት አሁን እንዳለው መታወቅ አለበት ማለት ነው ከዛ ውጪ ደግሞ what's the sales process that takes them someone from a stranger to paying customer የማያውቃቸውን አዲስ ከስተመር ያልሆነን የማያውቃቸውን አዲስ ሰው ወደ ከፋይ ከስተመር የሚቀይሩበት ሲስተም አላቸው do they use social media do they use traditional የሆነው word of mouth ነው የሚጠቀሙት ማርካቱ ላይ ሱቅ ከፍተው ነው የሚነግዱት ምንድነው Section 5 indirectly cause pain እዚህ ላይ እንግዲህ ምንድነው የምታደርጉት ኦሬዲ በመጠይቋቸው ኢንተለጀንት በሆኑ ጥያቄዎች currently እንደማንኛውም ዲጂታል ማርኬቲንግ ኤክስፐርት ኮንሰልታንት ወይም ደግሞ ፍሪላንሰር ሶሻል ሚዲያ ማኔጅ ማድረግ ይሆናል እናንተ ማስተር ያደረጋችሁት ቀጣይ እንደምታዩት በቀጣይ ሌሎች ሞጁሎች ላይ ሚኒመም ቫያብል ኦፈራችሁን እናያለን ሶሻል ሚዲያ ማኔጅመንት ሊሆን ይችላል ፔድ ፌስቡክ ቡስቲንግ በሚባለው በእኛ ሀገር ፔድ አድቨርታይዝመንት ሊሆን ይችላል ፋነል ቢልዲንግ ሊሆን ይችላል ወይም ደግሞ ዳይሬክትሊ ኮንቴንት ክሪኤሽን እና ኮንቴንት ማርኬቲንግ ሊሆን ይችላል ስለዚህ ያንን ፕሮዳክት ሳይሆን መጀመሪያ እዚህ ጋር ፒች የምታደርጉት ደግሞ ሴልስ ፕሮሰሱ ላይ ያ they don't know it በተለይ በእኛ ሀገር ማርኬት they don't know it ስለዚህ ኢንዳይሬክትሊ ኮስት ፔን ወይ ደግሞ የኦልሬዲ ከስተመር ማግኘት ባለመቻላቸው ምክንያቱም የትኛውም ቢዝነስ ከናንተ ጋር ስልክ ላይ ቀጠሮ የሚይዘው የሚያወራችሁ ቀጠሮ ይዞ ቢሮ ጠርተው የሚያወራችሁ ከናንተ ጋር ንግግር የሚያደርጉት ኦሬዲ እንደ ማርኬቲንግ ኤክስፐርት ከስተመር እንዴት ማብዛትና ማግኘት ወይ ደግሞ እንደ ማግኘት ስቦ ማምጣት የሚችሉበት ማግኘት በማሰብ ነው ሽያጫቸውን ማብዛት ነው የሚፈልጉት ብራንድ አዌርነሳቸውን ክሬት ማድረግ ነው የብራንድ እውቅናቸው መጨመር ነው የሚፈልጉት you already know it ግን indirectly ይሄንን በመጠየቅ በቀጣዮቹ ጥያቄዎች እንደምናያቸው indirectly pain ማድረግ አለባችሁ ምክንያቱም when pain is elevated value is created ያንን ሁሉ ማስተብና ማስተዋወስ አለብን already sales process ላይ ሆናችሁ ከመምና ከስቃይ አወጣቸዋቸው ማለት ያ ማለት እዛው
እንዴት እንደ ችግራቸው እንደምትፈቱላቸው እኛ ይሄን ነው የምንሰራው በዚህ መልኩ ነው የምንሰራው እንደዚህ ነው ስቴፕ ባይ ስቴፕ ፕሮሰስ ብላችሁ እናንተ ቫልዩ ያደረጋችሁ መስሏችሁ ወይ ደግሞ ዕውቀታችሁን ችሎታችሁን ያሳዩ መስሏችሁ ሴልስ ሽያጭ ፕሮሰሱ ላይ ፈታችሁላችሁ ማለት you are not causing them pain በፔን ውስጥ መሆን አለባችሁ እስከ መጨረሻው እናንተ ፒች ካረጋችኋቸው ደረጃ እስከ መጨረሻው ሴልስ ፕሮሰሱ እስከሚያልቅ ድረስ የእናንተ ፕሮዳክት እና ሰርቪስ ችግርን ይፈታልኛል ብለው በዛ ተስፋ ውስጥ ሆኖ ነው ማለት ያለበት እንጂ ችግራቸውን ፈተው ወይንማ እናንተ ትራንስፎርሜሽኑ ብሪጅ ናችሁ አይደል ከሲኦል ወደ ገነት የምታሻግሯቸው ካሉበት ችግር ነፃ ችግር ካሉ ኤግዛምፕል ካሉበት ከስተመር ማጣት ከስተመር ማግኘት የምታሻግሩት የእናንተ ኮንሰልቲንግ ሰርቪስ ነው ደግሞ የእናንተ ፍሪላንሲንግ ሰርቪስ ነው so as a freelancer digital marketing consultant ሊሆን ይችላል in any field ሊሆን ይችላል ቀጣይም የምትጠይቃቸው ጥያቄዎች you have to cause pain if there is no pain there is no sales so ጥያቄዎቹን እናያቸው okay how are you currently getting customers እንዴት ነው ከስተመር አሁን currently ያገኛችሁ ያላችሁት word of mouth ነው referral ነው do you know how much it costs you to get a new customer አንድ ከስተመር ለማግኘት 10 ከስተመር ለማግኘት ምን ያህል ኮስት እንደሚያደርጋችሁ ታውቃላችሁ ወይስ ስቲል በትራዲሽናል ወይ ነው እየሰራችሁ ያላችሁት do you have a system or a process in place to get customers on demand reliable እና predictable የሆነ ማርኬቲንግ ሲስተም አላችሁ ምክንያቱም ቢዝነስ ሪፈራል ከሆነ ቢዝነስ ሲኖር ጦፍ ይላል ቢዝነስ ግን ቢዝነስ ሲቀንስ የሆነ ቻሌንጅ ሲመጣ የሆነ ፖሊሲ ለውጥ የዶላር መጨመር መቀነስ ብቻ በአጠቃላይ ሀገር ውስጥ የሆነ ኢኮኖሚካል ለውጥ ሲመጣ ደግሞ እጃችንን አጣጥፈን ነው የምንቀመጠው ሁሉ ጊዜ በድል ላይ ተመሰረተ ነው የከስተመሮች ለማግኘት ብላችሁ መጠየቅ አለባችሁ ማለት ነው ሶ ለዛ ነው if you don't have system በድል ላይ ተመሰረተ ነገር ነው የሚሆነው ማለት ነው okay are you comfortable with how it's going on this growth side of the business አሁን ቢዝነሱ ያደገበት ባለው ፍጥነት ቢዝነሱ ያገኘ ባለው ገቢ ደስተኛ ናቸው ብለን መጠየቅ አለብን why ምክንያቱም ኦሬዲ እናንተ የጠራችሁ ያ ፔን ስላለ ነው እነዚህን ጥያቄዎች ስትጠይቋቸው ፔኑ አግሪቬትድ ይሆናል ያድጋል ይሰፋል ይበዛል ማለት ነው ሶ ቀጣይ የሚሆነውና በጣም ሜጀር ጥያቄ የሚሆነው how much money are you making per month with this business at this moment ይሄን ስትጠይቋቸው የኛ ሀገር ትንሽ ኮንሰርቫቲቭ ስለሆነ ምረምትሏቸው ምን ያህል በወር ምን ያህል ሽያጭ አላችሁ ፕሮዳክትም ከሆነ ምን ያህል ሽያጭ አላችሁ ሰርቪስም ከሆነ ምን ያህል ሽያጭ አላችሁ ከዛ ታስረዳት አለባችሁ ይሄን የምጠይቃችሁ ከዚህ በኋላ በ3 ወሩም በ6 ወሩም በ12 ወሩም እቅድ ካስቀመጥን በደብል ማድረግ ካለብን ትሪፕል ማድረግ የምንችለውም ከሆነ ያንን እቅድ ይዘን መስራት ስላለብን ትላቸዋላችሁ ወዴት መሄድ እንዳለብን ከየት ተነስተን ወዴት መሄድ እንዳለብን ለማወቅ so you must get a specific monthly revenue figure before proceeding do not proceed with the call until you have this getting this number is imperative to closing the sale it helps the prospect associate you and your offer with their income ቀደም እንዳልኳችሁ ማለት ነው anything in sales is selling the bridge or selling the transformation between where they are currently they're at to where they want to be ማለት ነው ስለዚህ ስፔሲፊክ አሁን የምንሸጠው 800 ሺህ ነው ቋላችሁ ኦኬ ከዚህ በኋላ 6 ወር አብረን ብንሰራ ትሪፕል ማድረግ እንችላለን ያ ማለት 3 ጊዜ 8 ስንት ነው 2.4 ሚሊዮን ብር ይገባል ማለት ነው ደብል ደግሞ ብታረጉት 1.6 ይገባል ማለት ነው ጥሩ ማርኬት ላይ እናንተም ጥሩ በጀት መመደብ ከቻሉና ጥሩ ከስተመሮች ከሆኑ ደግሞ you might 5x it or even 10x it ማለት ነው so you must get a specific revenue figure ምክንያቱም ይሄንን አላገኛችሁም ማለት they want to associate you with their resolution ወይ ደግሞ their solution their happiness their end result the dream outcome with your offer ማለት ነው ስለዚህ ድርቅ ብላችሁ ማግኘት አለባችሁ በፕሮፌሽናል ወይ ማለት ነው አልናገርም ካሉ ደግሞ how can I help you ልረዳችሁ አልችልም ይሄን ካልነገራችሁኝ how can I help you ልረዳችሁ በጣም ይከብደኛል ማለት አለባችሁ even አንዳንዴ ሁሌም አይደለም አንዳንዴ the right fit አይደለም ብላችሁ እስከመለያየት ድረስ ማለት ነው አንዳንዴ ነው ያልኩት አንዳንዴ ያልኩ በምክንያት ምንድነው በንግግር ነገሮች ስለሚፈቱ ማለት ነው section 6 define their goal and future pace it ይሄ እንግዲህ ምን እንደምታደርጉት አሁን ያንን ቁጥር ካወቃችሁ በኋላ ቀጣይ የሚሆነውን future desired dream outcomeአቸው ምን መሆን አለበት በ3 ወር ከ6 ወር በኋላ ምንድነው ኢንድ ጎሉ መሆን ያለበት ከዛ future pace ታደርጉታላችሁ ያን እንዴት እንደሚያገኙ ታሳያችኋላችሁ ማለት ነው አሁን የውጭ ክላይንት ከሆነች ኦኬ ክሊር what's the 12 months goal for this business ዙም ላይ ከሆናችሁ የ12 months goal ከአፕወርክ ላይ ለምሳሌ ያገኛችኋት ክሊር ከሆነች what is the 12 months goal for this business okay how much money do you want to be making per month with this business 12 months from now ምን ያህል ገንዘብ ነው ሜክ ማድረግ የምትፈልጉት you must get a specific dollar or birr per month
figure before moving forward. If they are a bit scattered and don't have a goal, spend some time defining it with them. Just keep asking them questions. They need to be the one setting the goal. It won't be theirs to achieve. እነሱ ግቡን ለዚህ ስፔሲፊክ ለምሳሌ እንዳልኳችሁ 800 ሺህ ከሆነ ከ6 ወር በኋላ በሚሰሩ ስራዎች ወይ ደግሞ ከ3 ወር በኋላ በሚሰሩ ስራዎች ደብል ማድረግ ከተቻለ 1.6 ሚሊዮን ነው ግባችን ብለው እንዳስቀመጥኩት you have to talk to them ማለት ነው። እዚህ ላይ ስንቀጥል okay, what's your motivation for getting the business to dash and per amount? ለምሳሌ 1.6 ከሆነ after 3 months what's your motivation? ምንድነው ሞቲቬሽናችሁ? ምክንያቱም ገንዘቡ ብቻ ለሞቲቬሽን ናቸው። ሜቢ የባንክ ብድር ይኖርባቸዋል፣ ቤት መግዛት ይፈልጉ ይሆናል፣ ቤት ከሌላቸው ወይ የተሻለ መኪና መቀየር ይፈልጉ ይሆናል፣ ወይ ዱባይ ላይ ቤት መግዛት ሊሆን ይችላል፣ ወይ ፋብሪካ መክፈት ሊሆን ይችላል፣ ወይ ኢንቨስት ማድረግ ሊሆን ይችላል፣ ወይ ሪታየር ማድረግ ይችላል። ይነቨር ነው። ከገንዘብ ባለፈ አሁን ከፕሌዥር ፐርሱዌሽን ምን ቢያል ሰዎችን ማሳመን ፔን እና ፕሌዥር ክሬት ማድረግ ነው። the most powerful ፔን ነው ብለናል። ሪዋርድም እንዳለ ሆኖ ማለት ነው። ስለዚህ what's your motivation for getting this business? How would this business change if you get 1.6 million birr or $1 million per month? And how would you getting to 1.6 million birr have an impact on other areas of your life? ምክንያቱም እዚህ ጋር your job is to support them with their vision, help them flesh out their goal and really make them see what's possible, get them to picture what it would be like if they were achieving their goal. አሁን ያን ድሪም አውትካማቸው ዲዛይር ሲቹዌሽናቸውን እናንተ ብሪጅ ሆናችሁ የምታሻግሩትን ያን ዲዛይር ሲቹዌሽናቸውን የምታዩት ማለት ነው። ምክንያቱም ይሄንን ፒች ስታረጉ ተጠቀሙበታላችሁ። እነዚህ ማርኬቲንግ ሲስተም ጎል መሸጡት ወይ እነዚህ ማርኬቲንግ ሲስተም በመሸጥ ይሄንን ሬቨኑ ጎል ሂት ስታረጉ ያቀዳችሁትን የኢንቨስትመንት ውስጥ መግባት ትችላላችሁ። ቤቱ መግዛት ትችላላችሁ፣ መኪናው መግዛት ትችላላችሁ፣ መቀየር ትችላላችሁ፣ ውጪ ትራቭል ማድረግ ትችላላችሁ፣ ሌላ የተሻለ ሪል ስቴት ኢንቨስትመንት ላይ መግባት ሊሆን ይችላል፣ ልትገቡ ትችላላችሁ። whatever they tell you ማለት ነው። ከዛ ሌላው ደግሞ አነስ ያለ ቁጥር ወይ ደግሞ ኦሬዲ ለምሳሌ ደብል አንድን ሬቨኑ አንድ ቢዝነስ ሬቨኑን ደብል ማድረግ ሚኒመም ጎሉ ነው አይደል? ስለዚህ do you think beyond በጣም ከደብል ከመጣም ትንሽ ጎል ከጠሩላችሁ ደግሞ do you think going beyond that is possible? አሁን ፕሮብሌም ነው የምታረጓቸው። ሁሉም የተሻለ ነገር እንዲያስቡ ፊውቸራቸውን ፕሌጀር ነው ክሬት ያደርጋችሁባቸው ያለው ማይንዳቸው ውስጥ ማለት ነው። በፔን ቢገዙ ማለት ነው። Most people answer this question with their current problem in mind. So ask, if you really did crack the marketing and solve this problem, what do you think would be possible? የመጨረሻ ፖሲብል የሚያስቡትን ነገር እዚህ ጋር ዲፋይን መደረግ አለበት ማለት ነው። So section 7 ላይ prospects admits defeat. ከናንተ ሰርቪስ እና ሶሉሽን ውጪ ያን የተመኘው ነገር እንደማያገኝ ማሰብ አለብን። እዚህ ጋር ካስታውሳችሁ clearly understand where they at የቱ ጋር ነው ያሉት በማርኬቲንጋቸው፣ በስራቸው፣ በቢዝነሳቸው፣ በህይወታቸው የሚሉን አንደርስታንድ ማድረግ እናንተ እንደ ሚድል መታችሁ የናንተ ፕሮዳክት እና ኦፈር ትራንስፎርም አድርገው clearly understanding where they want to be ወደዛ እንደሚወስዳቸው አሁን በዚያ አሁን በጠየቃችኋቸው አሁን በሄድንበት እስከ ኦልሞስት ከሴክሽን 6 ወይ ደግሞ ስቴፕ 6 ድረስ በሄድንበት ታውቋል ማለት ነው። ምክንያቱም where they are በግልጽ ካወቃችሁ where they want to be የሚለውን በግልጽ ካወቃችሁ ለምሳሌ ከቀደም እንዳለው አሁን where they are at 800 ሺህ በወር ገቢ ያገኙ ነው and the next 3 months they want to double their monthly revenue to 1.6 million birr. With that demo they want to like expand their business, they want to invest, they want to buy a new car, they want to buy a new house, they want to travel the world, they want to retire, you never know, they want to start their own new real estate or technology business, you never know. If they think they can bridge the gap on their own, they are never going to buy from you. content marketing ማንም አንዱ ለሶ ሶሻል ሚዲያ ማናጀር ቀጥሬ ራሴ ሰራዋለሁ እኔም እኮ ጎበዝ ነኝ ካሜራ ላይ ካሉ it's over. ለምን ዲፓርትመንት አናቋቋሙ ካሉ ስቲል እንደ ኮንሰልታንት እንደውም the best offer ነው። እናንተ ያንን ማቋቋም እንዲያቋቁሙ ሪክሩትመንቱና ቲም አላይንመንቱን፣ ቲም ሪክሩትመንቱን፣ ቲም ዴቨሎፕመንቱን፣ ቲም ፕሌስመንቱን እናንተ ሰራላችሁ። ግን በራሳችን እንሰራ ሳምሃው በራሳችን ገንዘብ፣ በራሳችን ሂውማን ሪሶርስ፣ በራሳችን ዕውቀት ባለን ኮኔክሽን ባለን ነገር እንሰራለን ብለው ካሰቡ they will never buy your marketing consulting service, your marketing freelancing service even as an agency. ይሄ አሁን የምናወራው ነገር እኛ ለሪል ማርኬቲንግ ኤጀንሲ ሁሉ የምንጠቀምበት ስለሆነ ማለት so section 7 prospect admits defeats አሁንም የውጭ ቅድም በዳግማ አይተናል። አሁን የውጭ ክላይንት እንደሆነች እናስብ።
clear ከሆነች ደግሞ okay clear so you're currently making dash amount per month and you want to get to dash amount per month tell me what's stopping you from doing this on your own the prospect should respond with one of 3 defeating statements before you move forward she can't do it on her own doesn't have the knowledge she wants it to do it faster or get a shortcut she wants to follow a proven system and ምን ብላናል ቀደም especially የዊክ ዋን ላይ why would ሰዎች ኮንሰልቲንግ ሰርቪስ ወይ ደግሞ የትኛውን ፍሪላንሲንግ ሰርቪስ ለምን ይገዛሉ because they don't know they don't have the knowledge ብለናል ተዝካላችሁ እዚህ ጋር መጣ ሴልሱ ላይ መጣ ሁሉ ነገር ኢንተርኮኔክት ያደርጋል በፍጥነት ነገሮችን በፍጥነት ማድረግ ይፈልጋሉ አንድን እኔ ለምሳሌ እኔ የ10 አመት ከ8 እስከ 10 አመት የሆነ የ10 አመት የማርኬቲንግ የ8 አመት ዲጂታል ማርኬቲንግ ኤክስፒሪየንስ አለ ሶ ያ ማለት ብዙ ሚስቴኮችን ሰርቻለሁ ብዙ ኤክስፐሪመንት አድርጌያለሁ ብዙ ሪዛልቶችን አምጥቻለሁ ስለዚህ ይሄ ሁሉ አመት በጥናት በትሬኒንግ በኤክስፐሪመንት በስራ በውጤት ያሳለፍኩትን ጊዜ እነሱ ያን ማሳለፍ አይፈልጉም they just want to grow their business ስለዚህ they want it faster ማለት ከዛ ደግሞ ኤክስፐርት የሚፈልጉት ለምንድን ነው she wants to follow a proven system and mentored by an expert proven የሆነ ሲስተም እናንተ ጋር ስላለ ነው የግድም ደግሞ 10 አመት ምናምን እንደኔ መቆየት አይጠበቅባችሁም የመጀመሪያ ፍሪ ሰርቪስ ሰጣችሁ የምታገኙት ሪዛልት ሊሆን ይችላል ኢንተርን አድርጋችሁ የምታገኙት ሪዛልት ሊሆን ይችላል ኢቭን ሃይፖቴቲካል የሆነ ወይ ማለት በኢማጂን ያደርጋችሁ ዝም በኢማጂነሪ ካምፓኒ ክሬት አድርጋችሁ ለዛ መስራችሁ ስራዎች ራሱ ለእናንተ ኤክስፐርት ኦልሬዲ በፍጥነት አውቶሪቲ ክሬት በአንድ አመት በ6 ወር በ3 ወር ልታደርጉ ትችላላችሁ ማለት ነው ሶ ሴክሽን 8 ላይ establishing emotion and deep conviction ነው establishing emotion and deep conviction okay clear so you're currently making this amount per month why not just continue with what you are doing and stay where you are ይሄን መጠየቃችሁ ለምንድን ነው አሁን more emotion develop እንዲያደርጉ ከናንተ ሶሉሽን አታች እንዲያደርጉ እነሱ ከናንተ ውጪ ደካማ እንደሆኑ ወይ ደግሞ ያን ነገር አቺቭ ማድረግ እንደማይችሉ ያ ትራንስፎርሜሽን happen እንደማይረግ እዚህ ጋር ማስቀመጥ ይችላልላችሁ ማለት ነው okay how is you struggling with the business having an impact on you personally ሊሆን ይችላል ቢዝነስ ዋይዝ ሊሆን ይችላል ምን ያለው ኢምፓክት ያደርጋችሁ ያለው የፈልጋችሁትን የቢዝነስ ሪዛልት ባለማምጣታችሁ ስፔሻሊ on currently ባለው የኢኮኖሚክ እና ኮምፒቲሽን ሲቹዌሽን okay what do you want to fix when do you want to fix this problem በፍጥነት ነው ይሏችኋል ብዙዎቹ በምን ያህል ፍጥነት ነው ፊክስ ማድረግ የምትፈልጉት okay I understand you want to fix this now but what's your level of commitment to making it happen ምን ያህል ኮሚትድ ናችሁ ፋይናንሻሊ በታይም በሪሶርስም ምክንያቱም አንዳንዶቹ የ30 ሚሊዮን ብር ሪል ስቴት ሽጥልኝ ብለው የ70 ሺህ ብር የማርኬቲንግ በጀት ይመድባሉ ዳዝንጎ ኮምፒቲቲቭ በሆነ ሪል ስቴት ማርኬት ላይ ማለት ስለዚህ ምን ያህል ኮሚትድ ናችሁ እኔ የሰራሁት ሚስቴክ አንዱ እሱ ነው ለምሳሌ ክላስ ዲጂታል ማርኬቲንግ ኮንሰልታንት በጣም ሃይ ቲኬት የሆነ ፕሮዳክት ይዞ በጣም ኮምፒቲቲቭ ማርኬት ላይ የወደ ክራሽ ያደረገ ማርኬት ላይ ሎ ኮሚትድ ካልሆነ ካምፓኒ ጋር መስራት በትንሽ ነገር ጠብ አድርጎ 30 ሚሊዮን ብር 60 እና 70 ዩኒት ወደ 1 ቢሊዮን የሚሆን ሽያጭ መሸጥ የሚፈልግ ካምፓኒ ካለ they're not really committed ማለት ነው የእናንተንም ጊዜና ኤነርጂ ሰክ ያደርጉባቸዋል so this question will bring up some deep emotions I have had people cry when answering these questions ሰዎች ኢሞሽናል ሲሆን አይቻለሁ whether paying for relative medical bill ሊሆን ይችላል በጣም ውድ የሆነ ለምሳሌ ኪድኒ ፌለር ሊሆን ይችላል ሊቨር ፌለር ሊሆን ይችላል እሱ ማሳከም ውጭ ሀገር ሄዶ ማሳከም የሚፈልጉ ነጋዴዎች ይኖራሉ ፎቢያ ፎር ፌለር ሞደቅ አንክረንት ሊባለው የመንግስት ፖሊሲ ለውጥ የዶላር እንዲሁም ደግሞ የዓለም ቴክኖሎጂ ፍጥነትና እድገት እንደሚወጭ ኮምፒውተሮች ወደኛ ሀገር መግባት ውጭም ከሆነ ደግሞ the same thing በእነሱ ሀገር ባለው ወይም ዓለም ላይ ባለው ለውጦች ፎቢያ ፌለር ሊኖርባቸው ይችላል ቢዝነሳቸው ፌል ያደርጋሉ ሊያስቡ ይችላሉ ሩንድ ሜሬጅ ሊሆን ይችላል ትዳራቸው ሊፈርስ ይችላል provider ካልሆኑ so there is always a powerful reason behind why someone wants to change and grow their business አያችሁ ከገንዘቡ የካምፓኒውን ገንዘብ ካምፓኒውን ገቢ ከመጨመር ባለፈ የነሱን ፐርሰናል ግብ ከማወቅ ባለፈ ይሄ ነገር ደግሞ አለማሳካት ምን ሊፈጥርባቸው እንደሚችል ካሳኩ ደግሞ ምን ሊያገኙ እንደሚችል በትክክል መጠየቅ ይቻላል አለበት ማለት ነው በብልጠትና ቀደም ባያችኋቸው ጥያቄዎች ማለት ነው ዳይሬክትሊ ትዳር ላይ ምን ይፈጠራል ወይ ደግሞ ፍርሃት አለበት ሳይሆን ጥያቄው ራሱ ወደዚህኛው መልስ እንደሚመራቸው ማለት ነው ጥያቄዎችን ለዛ ነው ጋፕ ሴሊንግ የሚባለው ዳያግኖስቲክ ሴሊንግ የሚባለው የሴልስ ሳይንቲፊክ ሲስተም ቤዝድ ኦን ኩዌስቸኒንግ ነው እንደ ደላላ በመጮና በመለፍለፍ ሳይሆን እየጠየቅን ብዙ ሰዓት በማዳመጥ በብዙ ዝምታ ውስጥ እነሱ ሲናገሩ ኢንተርፕሬት ሳናረግ ችግር ሲያነሱ ቶሎ ችግሩን ለመፍታት ሳንቸኩል
በእርጋታ ውስጥና በማዳመጥ ውስጥ ነው ማለት ነው so think we all have deep set of desires and reasons for wanting to grow ለምሳሌ እኔ mine used to be insecurity being terrified of an average 9 to 5 like ቅጥር ስራ ላይ ለዘላለም መኖር በህይወቴ በጣም የሚዘቀጥጠኝና የሚያስፈራኝ የፈለገ ትልቅ ደሞዝ ቢከፈለኝ ውስጤን የዛን ስራ ጥራቻ እንዲያድርብኝ ማለት ኮንፈርት ዞን ውስጥ እንዳልገባ ራሴን ሁሉ የምቀጣ ሰው ነበርኩ እንዲሁም ደግሞ ሰክሰስፉል በሆኑ አገራችን ላይ ባሉ ሰዎች ሊሆን ይችላል ጓደኞች ሊሆን ይችላል መንፈሳዊ ቅናት ስለዚህ እነዚህ ነገሮች ናቸው እኔን ብዙ ነገሮችን ውጭ ያሉ ኦንላይን ኮርሶችን ልክ እንደናንተ እንደዚህ ኮርሶችን ፐርቼዝ ማድረገው ለዛው እንደዚህ አይነት ኮርሶችን ያገራና ለምን ስላልሆኑ በዚህ ኳሊቲ የውጮቹ ነበር ፐርቼዝ ማድረግ በዶላር I would have done anything to satisfy these desires ምንም ነገር አደርግ ነበር you must root these reasons and outlet and you must root these reasons out and let this emotion associated with them bubble up from the subconscious people aren't going to buy because you use Facebook pixel ስለተጠቀማችሁ ወይ ደግሞ በጣም ለየታለ የማርኬቲንግ አድቨርታይዝመንት ኮፒ ወይ ደግሞ ማስታወቂያ ስለጻፋችሁ they will buy because they have solid reason for growth in the resultun ስለሚፈልጉት ነው they don't know Facebook pixel ምን እንደሆነ they don't know copywriting ምን እንደሆነ they don't know content marketing ራሱ ምን እንደሆነ the most simplest one especially የኛ ሀገሮች የውጮቹ they understand even እንኳን የኛ ሀገር ይቅርና ጭራሽ ምን እንደሆነ ማያውቁት ኮፒራይቲንግ ብትሏቸው ምንድነው ኮፒራይቲንግ ደግሞ የሚሏቸው so they only care about the end result so section ላይ ስንገባ a statement of confidence and permission to explain ማለት ነው ይሄ ምንድነው እንግዲህ ከዚህ በኋላ በደንብ አዳምጣችሁ currently እንዴት ያሉበትን በደንብ ዳያግኖስ ካደረጋችሁ በኋላ where they want to go desire situationaቸውን በደንብ ዳያግኖስ ካደረጋችሁ በኋላ የእናንተ ፕሮዳክት የእናንተ ሶሉሽን ምክንያቱም ሁላችሁም አንድ ጎበዝ ልትሆኑ አትችሉ ለምሳሌ አንዳንዶች ፕሮዳክሽን ፈልገው እናንተ ፕሮዳክሽን ላይ ጎበዝ ላትሆኑ ይችላላችሁ ቪዲዮ ፕሮዳክሽን ላይ ግን ፓርትነር አድርጋችሁ ለምሳሌ እዚህ ኮሚኒቲ ላይ ራሱ ከፕሮዳክሽኑን ሰርቪስ ሰጡ ይችላላችሁ እናንተ ዲሊቨር ላታደርጉ ይችላላችሁ ሶሻል ሚዲያ ማኔጅመንት ላይ ጎበዝ የሆነ ሰው አለ ኮፒራይቲንግ ላይ ጎበዝ የሆነ ሰው አለ ፔድ አድቨርታይዝመንት ሚዲያ ባይንግ ላይ ወይ ደግሞ ቡስቲንግ በእኛ ሀገር በልምድ ቡስቲንግ የሚባለው በውጭ ግን ሚዲያ ባይንግ ወይ ደግሞ በዶላር ለፕላትፎርሞቹ ለፌስቡክ ለቲክቶክ ለዩቲዩብ ከፍሎ ማስታወቅ ላይ ደግሞ ጎበዝ የሆነ ሰው አለ ማስታወቂያ መጻፍ ስክሪፕት መጻፍ ላይ ስቶሪ መጻፍ ላይ ሊሆን ይችላል ስለዚህ የእናንተ በትክክል ሰርቪስ እጃችሁ ላይ ያለው ስኪል እና ኮኔክሽን እንዲሁም ቲም እንዲሁም ፓርትነርሺፕ ሶልቭ ያደርጋሉ የሚለው በትክክል ፊት መሆናቸው ካወቃችሁ statement of confidence ይቀጥላል ማለት ነው ካልሆነ I don't think we are the right fit ብላችሁ መላየት አለባችሁ ማለት ነው so okay clear or okay ዳግማይ well can I say with a lot of confidence that definitely help with this would you like me to explain how በትክክል ይሄን አሁን ያለባችሁን ችግር መፍታት እንችላለን እንዴት እንደሆነ ላስረዳችሁ ብላችሁ ቀጥታ ወደ ስቴትመንቱ ትገባላችሁ ማለት ነው ሴክሽን 2 ሙሉ ደግሞ አስረኛው ስቴፕ ይኖራል ኤክስፐርትነታችሁ you state your expertise ማለት ነው well over at real ለኛ at real marketing our area of experting in helping businesses get more customers within less than 90 days or we help businesses double their business with less than 90 days we do this by identifying the ideal customer for us to work with us or by identifying the ideal client for us to work with is typically making between ከኛ ጋር እንዲሰራ ምንፈቅድለት ወይ ደግሞ እኛ ከኛ ጋር እንዲሰራ ወይ ደግሞ እኛ ከመስራት ምንፈልገው ክላይንት ብዙ ጊዜ between ከዚህ ያህል ገንዘብ ከዚህ ያህል per month መስራት የሚችል with a goal of getting to somewhere between ከዚህ እስከዚህ የነገራችሁ ዳታ ነው ኦሬዲ ፊት አድርጋችሁ ስላሳለፋችኋቸው የኛን ይሄ ክራይቴሪያ በእናንተ ውስጥ ሆናል እንደጀማሪ እዚህ ላይ ብዙ ላትጨነቁ ትችላላችሁ በኤክስፒሪየንስ ግን ጥሩ ከፋይ ክላይንት ለማግኘት ለምሳሌ የፀጉር ቤት በወር 15000 ብር መክፈሉ ምትከፍል ክላይንት ካገኛችሁ እንደጀማሪ አሪፍ ነው ግን አንድ አመት ሁለት አመት ከሰራችሁ በኋላ ደግሞ በወር ኦልሞስት ከ5 ሚሊዮን ብር ከ6 ሚሊዮን ብር በላይ የሚሰራ ሰው ወይ ደግሞ ካምፓኒ ጋር ትሄዱ ትችላላችሁ ማለት ነው አለዛ ይሄን ሳታቁ እናንተ የ50000 ብር ፕሮፖዛል ስታስገቡ 50000 ብር የወር ገቢ ሊሆን ይችላል ያ ቢዝነስ ለዛ ነው መጀመሪያ ያንን ስፔሲፊክ ነምበር ማግኘት አለባችሁ ማለት ነው so with a goal of getting that into somewhere between ስለዚህ and we help them solve to get there is customer acquisition it seems like you are damn good fit for what we do already እናንተ የአይዲያል ከስተመር አቫታራችሁ አይዲያል ከስተመር ፕሮፋይሉ ወይ ደግሞ አይዲያል ከስተመራችሁ ያ ስለሆነ ማለት ነው ስለዚህ can help you ብላችሁ በዚህ መልኩ
state ታረጋላችሁ ማለት ነው when you state your expertise who you help you want to say it in you want to say it in a such a way that their client thinks damn that's my situation or well this seems like a pretty good fit it should sound perfect for them አያችሁ ሲሳሙት ራሱ እናንተ በደንብ ተጣጣታችሁ በደንብ ኖት ይዛችሁ current situationአቸውን ፕሮብሌማቸውን ፍረስትሬሽናቸውን ፊራቸውን ላካቸውን ደካማ ጎናቸውን የጎደላቸውን ህመማቸውን ስቃያቸውን ከዛ ደግሞ የሚፈልጉትን ምኞት በገንዘብ በካምፓኒ በግልዮት በደም ከለያችሁ በኋላ ያንን ዳታ መልሳችሁ ስፒት አውት መታረጉት ማለት ነው በዚህ ንግግር ውስጥ so as we progress through sales training we will show you how to write a statement of your niche you want to write yours out then practices until it's smooth ምክንያቱም ይሄ ሴት ስፒቻችሁን በደንብ ፕራክቲስ ማድረግ አለባችሁ we help this niche with this without them doing this ሚላይነት ፒች ማለት ነው ለምሳሌ real marketing we help businesses 10x their marketing without spending too much money or time ሊሆን ይችላል ለምሳሌ ለኛ if you do this right the prospect will put two and two together and believe that you must be the expert to help them when you finish stating your expertise just shut up አያችሁ ኤክስፐርት መሆናችሁ ብቻ ነው ስቴት የምታደርጉት እንጂ እንዴ እንሰራለን ቲክቶክ እንሰራለን እንደዚህ እናረጋለን ፌስቡክ ውስጥ እናረጋለን ከዛ እንደዚህና ኤዲት እናረጋለን እንደዚህ ይሄ ነገር ነው ሚስቴክ ሰርቻለሁ ይሄ በፍጹም እንዳሰሩ እዛው ሰምተው አዳምጠው ከናንተ ጋር መስራት እንፈልጋለን ብለው ስቃው ተጫውተው አይደውሉላችሁም ይጣፋሉ ዋይ ቬግ መሆን አለበት ቀጥላይ እንደምታዩት ማለት ነው በቃ ኤክስፐርትነታችሁ ነው የምትናገሩት ከዛ የነሱ የሰጣችሁን ዳታ ነው ተጠቅማችሁ ካረንት ካሉበት ሲቹዌሽን እንዴት ወደ ዲዛይር ሲቹዌሽን እዚህ ጋር እንደምታዩት ነው ስቴት የምታደርጉት ማለት ነው now something awesome will happen the power dynamics in the conversation completely flip ይቀየራል እነሱ ገዢ ነበሩ እናንተ እምብረም ይባለው ይሄ ጠያቂ ነበራችሁ ግን ይቀየራል when you state what you are an expert at and shut up and the prospect has to ask you how to work and how they can work with you look at expert መሆናችሁን አንዴ ተናግራችሁ እንዴት እንደምፈቱላቸው በሁለት ስቴትመንት ምናምን ቀጣክሳችሁ ፒች አርጋችሁ ታቆሙ እነሱ መጠየቅ ጀምራው ኦኬ እንዴት ነው የምትሰሩት የተሰርታችኋል ከማን ጋር ሰርታችኋል እንዴት ነው እስቲ አስረዱ ማለት ይጀምራሉ ያ ማለት ባየር ሴለር ዳይናሚክ ይቀየራል ማለት ነው this flips the power they are now the needy one ህመማችሁን ቁስላችሁም እንደ ሆስፒታል ሄዳችሁ ሆዳችሁን እየቆረጣችሁ ወጃችሁ ተሰብሮ ይስቃይ ላይ ሆናችሁ ዶክተሮች ከመረመራችሁ በኋላ ዳያግኖስ ካደረጋችሁ በኋላ ያንን ነገር እንዴት እንደሚፈቱላችሁ ከነገራችሁ በኋላ እንደዚህ አርገን እንደዚህ አስረ ነው እንደዚህ ሰፍተ ነው እንደዚህ ቆልፈ ነው ሲሉ ምንም ትሉት እሺ በቃ እንደዚህ ከሆነማ እንደዚህ አድርጉኝ በቃ እሺ ምንም ላይክ ይሄን ከዚህ ፔን እንዴት እንደምትላቀቁና በሽታ ውስጥ ባለ ጥያቄ ውስጥ ነው የምትሆኑት ማለት ነው ሶ section level ላይ ጭንቃል እንድታዩልኝ ይፈልጋለሁ ቀጣዩ ስቴጅ ምንድነው you vaguely pitch your offer vaguely vague ናችሁ ዲቴል አታወራችሁ እያንዳንዱን ምክንያቱም ሰው ሶልቭ አታረጉላችሁ ፕሮብሌማቸው because የሶሊ subconscious ነው የሚያስበው ቲክቶክ ሰርታችሁ ሶሻል ሚዲያ ማኔጅ አድርገን እንደዚህ ስትሏቸው በጣም ዲቴል ስትገቡ በሳምንት ዲዛይን ቪዲዮ ሰርተን ስትራቴጂ እንዲተቀርጹ እንደዚህ አድርገን ስትሏቸው subconsciously ችግሩ የተፈታ ይመስላችኋል already ማለት ነው በኋላ ኮይሮ ላይ ሰርች ይችላሉ so if you do section 10 correctly your prospect will now ask what you have to offer and how do you do that when they ask you you need to pitch what you have in a clear way that does not solve their problem ayatu when they ask you need to pitch what you have in a clear way still but that does not solve their problem ጥርግርግ አርጎ ችግራችሁ የሚፈታ ሳይሆን በቃ ለምሳሌ እጅግ የሰለጠነና ዘመናዊ ሳይንቲፊካል ሆነ ማርኬቲንግ እና ዲጂታል ማርኬቲንግ ሲስተም አለ ይሄ ማርኬቲንግ ሲስተም መጀመሪያ ይናገራችሁ እናንተን በወር ከ800,000 ብር ወደ 1.6 ሚሊዮን ብር በ3 ወር ውስጥ በ90 ቀናት ውስጥ የሚያሸጋግር የማርኬቲንግ ሲስተም አለ እነዚህ ማርኬቲንግ ሲስተም ከተጠቀምን እናንተ 1.6 ሚሊዮን ከገባችሁ ቀደም ያላችሁኝ ከገባችሁ ባወራነው መሰረት ወደ አዲስ ኢንቨስትመንት ቢሮ መግባት ትችላላችሁ ድርጅታችሁ ማስፋፋት ትችላላችሁ በዚህ ትላላችሁ ማለት ነው ካላችሁ በኋላ በዚህ መልኩ አሁን እንግዲህ ምን ይሆናል ማለት ነው vaguely pitch አደረጋችሁ ማለት ነው this is when you pitch what you do and how it works this must be ቀደም አሁን ኤግዛምፕል እንደሰጣችሁ this must be vague and it must be high level ማለት በቃ ከላይ ነው የሚያዩት ዲጂታል ማርኬቲንግ ሲስተም ሲባል ከላይ ነው አይደል እንጂ ፌስቡክ አድ ፒክሰሌሽን ኮፒራይቲንግ ቪዲዮ በጣም አቴንሽን ግራብ ማድረግ የሚችል ቫይራል የሆነ ቪዲዮ ነው do not talk about the features the processes or anything like that pitch the end ቀደም እንደነገርኳችሁ from 800k to 1.6k
pitch the ends, not the means. If you sell features, you'll trigger feature focus in your prospect's brain, which is not what you want to do. You must keep them focused on the outcome, not the means of achieving it. You must write your own script, write out perfect it, practice it, and get the delivery perfect. እነዚህን ከሴክሽን 1 እስከ ሴክሽን 11 የተነጋገረው ነገር ለእናንተ ፊት በሚያደርግ ለእናንተ እንደ ሮቦት አይደለም የምትደግሟቸው እነዚህ ነገሮች ለእናንተ ፊት በሚያደርግ ፐርሰናሊቲያቸውን ፊት በሚያደርግ ሁኔታ ጻፉት ወደ አማርኛ እየቀየራችሁ ሐሳቦችን ነው ኦሬዲ ላይፍ ስለቀየርኩላችሁ ማለት ነው ቀይራችሁ ጻፉት ለኛ ሀገር ሲሆን ውጪ አፕወርክ ላይ ደግሞ ዙም ላይ የውጪ ክላይንቶች ደግሞ ከሆኑ በዚሁ መሰረት ፕራክቲስ አድርጉት ከሴክሽን ስኬሽን ለብ የራሳችሁን ስክሪፕት ዴቨሎፕ ማድረግ አለባችሁ ከዛስ ስትሞክሩት የጎደለ ጥያቄ ካለ እዚህ ላይ የመጣችሁ የጎደሉን ጥያቄ ትሞሉታላችሁ በኤክስፒሪየንስ ያገኘችሁት ነገር ካለ ራሳችሁ ትሞሉታላችሁ የተንዛዛ ነገር ካለው ታውጣላችሁ ከዛ የራሳችሁ ስክሪፕት ታዘጋጃላችሁ ማለት ነው after you have said this piece it's vital that you share up ሁሉ ጊዜ ፒች ካረጋችሁ በኋላ ጥያቄ ከጠየቃችሁ በኋላ ስላይክ እንዴት ነው ስልካችሁን ሚውት ሼር አፕ ወይ ደግሞ ሚውት ማድረግ አለባችሁ ማለት ነው ማዳመጥ ስልካችሁ ላይ ከሰው ጋር ያወራችሁ ለምሳሌ ሚውት አድርጋችሁ ያን የግል ጉዳያችሁ ልታወሩ ትችላላችሁ ያ ሰው ግን በፍጹም አይሰማው በተቃራኒው ግናት ሚውት አድርጋችሁ አሁን ዝም ነው የምትሉት አታወሩ ጸጥ ነው የምትሉት ያላችሁ ነው የምታዳምጡ next your process will start asking questions about how your system works they will ቀደም ቢያቻው ማርኬቲንግ ሲስተም ዲጂታል ማርኬቲንግ ሲስተም አልኳችሁ they will continue asking questions until they have ይሄ አካውንታንት ኮንሰልታንት ከሆናችሁ ታክስ ኮንሰልታንት ከሆናችሁ ኢንቨስትመንት ኮንሰልታንት ከሆናችሁ ከስተመር ሰፖርት እና ሴልስ ኮንሰልታንት ከሆናችሁ doesn't stop digital marketing it's for everything agency ካላችሁ marketing agency is for everything they will continue asking questions until they have a clear understanding of how it works more importantly how it will work for them by letting them ask questions we are building out the dream after covering all the information they need to make a decision you must let your prospect pull information from you ይጠይቋችሁ ብቻ ፎከስ አድርጋችሁ ትመልሳላችሁ you should answer their questions clearly and concisely ግልጽና ጥንቅቅ ባለ ሁኔታ ክሊርሊ ትመልሳላችሁ ዲቴል ሳትገቡ ለምሳሌ ኦኬ እንዴት ነው ከሆነ ፌስቡክ አዶችን እንሰራለን እንዴት ፌስቡክ አዶችን እንደምሰሩ ስቴፕ ባይ ስቴፕ አትወሩ ኮንቴንት ክሬት እናደርጋለን የምታውቋቸው ሶሻል ሚዲያ ፕላትፎርሞች ላይ ሃይ ሌቭል then shut up and wait for the next question እንጂ በሳምንት በወር እንደዚህ ፕላን አድርገን 8 ቪዲዮዎች ምናምን አትሉ እሱን ከጠየቋችሁ ቀስ በቀስ አሁንም ሃይ ሌቭል ያረጋችሁ ቬግ ያረጋችሁ ትመልሳላችሁ ምክንያቱም ጀነራል ሲስተሙ ነው መሸጥ ያለበት ሲስተሙ እንዴት ኢንድ ሪዛልታቸውን እንደሚያመጣ ነው because they don't know it especially Ethiopia market is unsophisticated the most unsophisticated market when it comes to technology እና marketing ማለት ነው when answering do not divert the conversation or tangent stay focused and keep your eye on the price በቃ የጠየቋችሁ ብቻ በግልጽ መልስ አድርጋችሁ ጸጥ ነው የምትሉት ማለት ነው after a while your prospects will have asked all the questions they have regarding the offer then they will ask you for the price አሁን ቀጥታ ያደርጋሉ ፕራይስ ስንት ነው እሺ ወደ ጆል ተስማምቻለሁ ችግርን ይፈታል በያምናለሁ ብለው ፕራይስ ጠይቋቸዋል ማለት ነው ደግሞ አልፍ ያለው ከመጀመሪያ ኤክስፕሌን ማድረግ ሲገባኝ so let me repeat it section 12 ላይ እንግዲህ leveraging incentive based pricing to get the close ነው ያ ማለት directly pricing መስጠት ሳይሆን እንዴት ሞቲቬት በማድረግ አሁንኑ ዲሳይድ ባያደርጉ እንዴት የበለጠ እንደሚጠቀሙ ፕራይስ የበለጠ እንደሚቀንስላቸው strategic ቦኖ የምናደርግበት ነው ማለት ነው this part comes only when your prospects asks for it ስንት ነው ፕራይሳችሁ እስቲ ፕራይሱን ንገረኝ እሱ ወደፊት እንቀጥል let's go ሲሉ ማለት ነው well our fee for building and managing this for you is 1500 per month and there is a setup fee of 2000 የውጭ ክላይንት ከሆነኛ ለምሳሌ አንዱ ሰርቪሳችን እንደዛ ስለሆነ ነው ኢትዮጵያ ውስጥ ደግሞ ከሆነ ምንድነው የምታደርጉት ለምሳሌ well our fee for building and managing for you is ለምሳሌ 40k ልትሉ ይችላላችሁ 50k per month ልትሉ ይችላላችሁ ሴታፍ ፊው ላይ ደግሞ 15k ያለው ደግሞ 20000 ብር ይኖራል ሴታፍ ፊ but what I have found over the past few years of doing this is that people who make quick decision always turn out to be the best clients for us ቶሎ ዲሳይድ የሚያደርጉ ክላይንቶች ቫልዩን ከተረዱ በኋላ ሁሉ ነገር ግልጽ ከሆነላቸው በኋላ እንደሚያስፈልጋቸው ካመኑ ከወደዱት በኋላ እዛው በፍጥነት ዲሳይድ የሚያደርጉ ክላይንቶች የኛ the best ክላይንቶች ናቸው that's why ዲዛይን ኢንሴንቲቭ የሆነ based pricing ያዘጋጀ ነው ያ ምንድነው if you make the decision to move forward on the call with me right now ዛሬ በስልክ ላይ ዙም ላይ ጉግል ሚት ላይ ደግሞ ቢሮስ አሁን በተገናኘንበት ሰዓት ዲሳይድ ለማድረግ ከወሰናችሁ ሴታፊውን ኮምፕሊትሊ 20000 ብር ነው ሴታፊው ወይ ደግሞ $2000 ነው ሴታፊው ሪሙቭ እናደርጋለን and it's going to be just መጀመሪያ የነገርናችሁ 1500 per month ይሆናል then you shut up and listen ማለት ነው the silence here is most crucial part of your entire call you must not cave in and you must remain silent until the prospect speaks sometimes this silence is longer than 1-2 minutes
አንድ ደቂቃ ሁለት ደቂቃ ለሱ ይችላሉ እርስ ፓርትነሮቹ ሊነጋገሩ ይችላሉ ብላችሁ ታዳምጣላችሁ ማለት ነው we are waiting for them to say that they want to move forward like this okay ቀጣዩ ስቴፕ ምንድነው ለዋው okay fine let's do it where do you go from here ከዚህ እንግዲህ ቀጣዩ ስቴፕ ምንድነው ምን እናደርጋለን great እናንተ ምን ትላላችሁ great well we can get you started right now if you want okay well how do you do that okay how do you do the payment what is like this will come up እንዴት ነው ክፍያው እንዴት ነው ክፍያው ይፈጸማል እንዴት ነው ምን ባንክ ነው ምን ፔመንት ሲስተም ተጠቀሙት ይወጭ ከሆነ well we can send you a contract ኢትዮጵያ ውስጥ ስፔሻሊ ኮንትራክት አሁኑኑ ሴንድ እናደርግላችኋለን አሁን አይታችሁ አሁኑ ተፈራርመን አሁኑኑ የ50% ወይም ደግሞ 60% ክፍያውን ተቀብለን እንወጣለን and process the payment today or process credit card over the phone if that work for you የውጭ ክላይንት ከሆነ ማለት ነው cool visa ነው ማስተር ካርድ collect the details boom closed የውጭ ክላይንት ከሆነ ቪዛው የማስተር ካርድ እናንተ የምትጠቀሙት ፓዮኒር ወይ ደግሞ ስዊስ ባንክ አካውንቶች ዋይስ ትራንስፈር ከሆነ whatever it is የውጭ ክላይንት ከሆነ you close it ኢትዮጵያ ውስጥ ከሆነ አቢሲኒያ ባንክ ከሆነ ንግድ ባንክ አዋሽ ባንክ whatever account ባይዘው ሁሉም አካውንቶች ሊኖር ቤስት እና ቶፕ የሚባሉ ቶፕ 5 ባንኮች ውስጥ አካውንት ሊኖራችሁ ይገባል boom you closed it that's how we close clients now let's talk about what you will not accept ያ ማለት እስካሁን ይሄን ከተነጋገርን በኋላ ቀጣይ የሚመጡ ነገሮች ሊኖሩ ይችላሉ ምክንያቱም when done correctly ይሄኛው sales process warm lead closing sales process and the script will trigger perfect clarity in the prospect's mind and they will make a decision to work with you ማለት ነው ምክንያቱም ይሄን ደግሞ well done ለማድረግ you have to practice you have to experiment you have to iterate you have to take action consistently ከዛ ተመልሳችሁ ቪዲዮን ያያችሁ ተመልሳችሁ ስክሪፕታችሁን ድጋሚ የጻፋችሁ የራሳችሁን ከራሳችሁ ፐርሰናሊቲ እና ከራሳችሁ ሰርቪስ ጋር የሚሄደው ነገር ፕራክቲስ ማድረግ አለባችሁ ስፔሻሊ ክላሪቲ ላይ ማለት ነው but more often than not prospects will try to take home the option to work with you and will try to avoid making an immediate decision ማለት ነው አንድ ሰዓት ሁለት ሰዓት ስቃችሁ አውርታችሁ ተጫውታችሁ ነግራችኋቸው ምን ይላችኋል ላስብበት ሊሉ ይችላሉ ማለት ነው ለዛ ነው why would someone not buy from us after all of that because they weigh up their options and decide that they are fine with their current situation retreating to fine ይባላል አዳምጠው ለእናንተ ከሚከፍሉትና ከእናንተ ከሚያገኙት ቫልዩ እና ስቴት እና ፋይዳ ይልቅ አሁን ከረንትሊ ባለው ሲቹዌሽን ወናት እኔ እኮ መርካቶ ውስጥ የለመድኩት አሰራር ነው በዚሁ በቀጥል አይሻልም እንዴ እኔ እኮ ሰዎች ራሳቸውን ኳክቶ በራሳቸው ጊዜ ይመጣሉ word of mouth አለ ሪፈራል የተደራረገ በትራዲሽናል ወይ በቀጥል ይሻለኛል ሁሉ ገንዘብ ከማውጣት ይችላሉ so don't let people retreat to fine show them the gravity of their situation and their seriousness of until they can't retreat to it anymore ለዛ ነው መጀመሪያ ፔናቸውን በደንብ አግራቤት ማድረግ ያለባችሁ ከናንተ ውጪ በራሳችሁ ሶልቭ እንደሚያደርጉት ማረጋገጥና እናንተም በኤክስፐርትነታችሁ ስቴት ስታደርጉ በዛ መልኩ ኤክስፕሌን ማድረግ ያለባችሁ ማለት ነው so what you will not accept is anything that's not direct yes or direct ነው ብዙ ጊዜ እኔ በራሴ ኤክስፒሪየንስ አየሁት ነው ላስብበት ያለ ሰው ተነጋገርን ከፓርትነራችን ጋር ያለ ሰው በፍጹም ከቢዝነስ ፓርትነር ጋር ላውራበት አንደኛ በቃ ላይ ማመለጫ ነው ስፔሻሊ አበሻ ጋር ይብሳል ነው can you send me a proposal via email always እኔ ሉዝ አድርጌያለሁ like already በኮንቨርሴሽኑ ታውቁታላችሁ እዛው like እነዚህ ሰዎች ይገዛሉ ያላችኋቸውና በጣም እርግጠኛ ሆናችሁባቸው እዛው ነገሮችን ለማድረግ ትልቅ እንቅፋት ገጥሟቸው ወይ በጣም ቸኩለው ወይ አሁን ማድረግ ሳይችሉ ቀጥተው ካልሆነ በስተቀር ላስብበት ፕሮፖዛል ላኩልኝ ቢዝነስ ፓርትነር ጋር ለማከርበት አንድ ሳምንት ስጡኝ ሁለት ቀን ስጡኝ ያሉ so no yes means no yes አላሉ ማለት no አሉ ማለት ነው if yes isn't present the answer is no maybe doesn't cut it maybe means no to us maybe ራሱ ካሉ ግልጽ ሆነ painful ሆነ ሲቹዌሽን ውስጥ አይደሉ ወይኛ ክሬት አላደረግንም የኛን ቫልዩ በትክክል አልሸጥንም ማለት ነው so no yes is equal to no if your prospect is serious about working with you they are not going to turn down a big discount just to think about it clients that make quick decisions generally are the best kind of clients and the ones we always have the most fun working with you don't want fence sitters you must create a reason for the prospect to buy there and then on the call otherwise the chance of them closing are super slim በመጀመሪያ ሚቲንጋችሁ ነው ባይ እንዳደርጉ ማድረግ ያለባችሁ ዋይ ልክ እናንተ እንደተለዩ የራሳችሁ ሄዴክ አለ የሀገሪቷ ሄዴክ አለ ኢኮኖሚ ሄዴክ አለ ድርጅታችሁ ሄዴክ አለ ትዝም አትሏችሁ ለዛ ነው እዛው ባይ እንዳደርጉ ማድረግ ያለባችሁ if a prospect says they want to think about it and tell them that it maybe is not
is a no to you and በቃ maybe ለእናንተ ነው እንደምናገር አለባችሁ that if they want to come on board at a later date it will be at the full price with a full setup fee truth to be told if they don't buy now they will never will አሁን ካልገዙ መቼም አይገዙም ስለዚህ ሜቢ ብለው በጣም ድርቅ ካሉባቸው አሁን ሴታፕ ፊውን ኢንሴንቲቭ ቤዝ ፕራይሲንግ ነው ያመጣችሁት አሁን ዲሳይድ ለሚያደርጉ ክላይንቶች ብቻ ነው ከዚህ በኋላ ቆይቶ የሚገዙ ከሆነ ሴታፕ ፊውን ለመጨመር እንደምትገደዱ ትነግራቸዋላችሁ የበለጠ ፑሽ ታደርጋቸዋላችሁ ማለት ነው ይሄን ይመስላል እንግዲህ በቀጣይ ቪዲዮ የምናየው ኮልድ ኮሊንግ ነው አሁን አየነው ዋርም የሆኑ ስለናንተ በዩቲዩብ ቪዲዮአችሁ በሊንክድኢን ፖስታችሁ በፌስቡክ በኢንስታግራም በቴሌግራም ፖስታችሁ ወይም ደግሞ ኦንላይን ዌብሳይታችሁን አግኝተው የመጡ ከሆኑ ነው ወይ በሰው ሪፈር ተደርጎ የመጡ ከሆኑ ነው ቀጣይ የምናየው ግን እዚህ ጋር ኮል ይሄ ዋርም ጋር ለመድረስ ምን መማቃቸው ሰዎች ጋር ሲደውሉ ኮልድ ስክሪፕት ምን እንደሚመስል በቀጣይ ቪዲዮ እንዳለን በቀጣይ ቪዲዮ